አባቶ እናመሰግናለን ከፍ እናረጋለን እግዚአብሔር ሆይ በመካከላችን ስላለ በዚህ ማለዳ ልታገለግለን ልትናገረን ልታስተምረን በመካከላችን ስላለ በጌታ በኢየሱስ ስም we give you praise መንፈስ ቅዱስ ሆይ ዛሬ ለአንድ ሰው ብርሃንን ስለምታካፍል በመገኘትህ ስለምትባርከን በጌታ በኢየሱስ ስም እናመሰግናለን የታመሙ ይፈወሱ የታሰሩ ይፈቱ የተጨቆኑ ነፃ ይውጡ በየትኛውም አይነት የጨለማ እስራትና ባርነት ውስጥ ያሉ ሰዎች በጌታ በኢየሱስ ስም ነፃነታቸውን ይካፈሉ እግዚአብሔር በዚህ ስላለና እናመሰግናለን ክብር ላንተ ብቻ ነው መንፈስ ቅዱስ ሆይ በአእምሮዬ አስብ በአንደበቴ ተናገር በእጆቼ ንካ በጌታ በኢየሱስ ስም ጸለይን ሃሌሉያ praise God እግዚአብሔር አምላካችን የተባረከ ይሁን ጌታን ስለዚህ ጊዜ እጅግ አድርገን እናመሰግነዋለን ካጠገባችሁ ያለውን ሰው ሰላም በሉ ዌልካም በሉት እንዴት ነህ ደህና ነህ ወይ ደህና መጣህ ወይ በሉት እስቲ ሃሌሉያ እግዚአብሔር አምላክ የተባረከ ይሁን ኦንላይን ያላችሁ ያገውታችን ፓርትነርስ በተለያየ ዓለም ዙሪያ ሆናችሁ ከኛ ጋር ጌታን የምታመልኩ ጌታን የምታገለግሉ የምትገለገሉ ሁላችሁ ዩአዌልካም በያላችሁበት ምድር በያላችሁበት አገር እንኳን ደህና መጣችሁ ለጓደኞቻችሁ ሼር ማድረግ አትርሱ ማካፈል አትርሱ እግዚአብሔር አምላክ የተባረከ ይሁን ጌታ ይባረክ አሜን እግዚአብሔር አምላካችንን ስለዚህ ጊዜ እጅግ አድርገን እናመሰግናለን እግዚአብሔር ይናገረናል እግዚአብሔር ደግሞ ከፊታችን አዳዲስ ቀኖችን እያወጣ በክብርና በድል እየቀጠልን ነው ጌታ ይመስገን አሜን ጌታን እጅግ አድርጌ አመሰግናለሁ ባለፈው ሳምንት በነበረን ፕሮግራም ባሳለፍነው ጊዜ በጣም ትልቅ ኦነር ነው የተሰማን ፐርሰናሊ እንደ ቤተሰብ እንደ ፓስተር ስፔሻሊ ደግሞ እናቴ ፓስተር አትክልት እንደ ጉባኤውን ቸርቹን በጠቅላላ አገልጋዮችን በጠቅላላ በኔ ስም ሆነ እኔ እስክመጣ ድረስ ማመስገን አለብህ አመስግንልኝ ብላኛለችና እግዚአብሔር አምላክ የተባረከ ይሁን ለአባታችን ሜሞሪያል ሰርቪስና የአክብሮት ፕሮግራም ያደረጋችሁት ነገር በሙሉ አገልጋዮች ወንዶች ሴቶች በጊዜያችሁ በጉልበታችሁ ባለፈው ከፓስተር ዘሌ ጋር ስናወራ ነበርና ከሌሎችም አገልጋዮች ጋር ስናወራ ነበር it was really special በጣም ስፔሻል ነው በጣም ሰርፕራይዝ ያደረገን ነው ሰርፕራይዝ ብቻ አይደለም በጣም ትልቅ እና የሚያስብልንና የሚወደን ቤተሰብ እንዳለን እንዲሰማን አርጋችኋል ሶ ሁሉ ነገር እንደሚገባን አርገን መውሰድ ተገቢ አይደለም because I didn't expect እንደዛ አይነት ነገር ነው personally በተፈጥሮ እኔ ብዙ ኤክስፔክት አላረግም ከምንም ነገር ከማንም I don't have that character የመጠባበቅ ከጌታ ብቻ ነው መጠበቀው ጌታ ይባረክ so personally I don't expect much so ብዙ ነገር ኤክስፔክት ስለማላረግ የማየው ነገር ሁሉ ሰርፕራይዝ ያደርገኛል I'm always grateful because I don't expect it እና ከፓስተር ዘሌ ጋር ከፓስተር ሲዬ ጋር ስናወራ ነበር አገር ቤት ይያለው ምንድነው የምናረጋው እንዴት ነው ፕሮግራም የምናረጋው በምንድነው የምናረጋው ይያልን እኔ የራሴን ምርጥ አይዲያ ሰጥቻቸው ነበር በጣም የተባረከ አይዲያ እሱን አይዲያ ብትሰሙ አሁን ለምንድነው ያልሰሙ ያላዳመጡት ትሉኛላችሁ it was the best idea ከዛ በኋላ ፓስተር ዘሌ ሁለቱም አይደለም እንደሱ አይደለም እንደዚህ ያስበላል ብሎ መጨረሻ ላይ አንድ ሁለት ቀን ሲቀረው ፓስተር ዘሌ really ያቀዳችሁትን ነገር ሲነግረኝ ቀልዱን ነው I didn't believe him ቀልዱን ነው ከዛ ቪዲዮ ቀርጾ ላከልኝ የሚሆነውን ነገር so ምን እላችሁ ነው it's so touching በጣም ልብ የሚነካ በጣም ደስ የሚያሰኝ በጣም grateful የሆንበት የሁላችሁን ፍቅር physically sense ያደረግንበትና የተካፈልንበት ነው ከዛም በላይ ደግሞ የተጽናናንበት ነው
you see በህይወታችሁ ላይ ከሚገጥማችሁ ነገር ውስጥ የምትጽናኑበት አንዱና ዋነኛው መንገድ በዙሪያችሁ ያሉ እግዚአብሔር የሰጣችሁ ሰዎች ናቸው። that's the right people, that's the right thing ሰዎች የሚጽናኑበትና የሚበረቱበት። ስለዚህ አብሮነታችሁን ለኔና ለቤተሰቦቼ በጠቅላላ በጣም ግልጽ በሆነ በሚታይ በሚጨበጥ በሚዳሰስ በሚነካ በሚቀመስ መልኩ አሳይታችኋልና እንደ ወንጌል ለዓለም ቤተክርስቲያን ጆሐንስበርግ አገልጋዮች በሙሉ ህዝቡ በሙሉ we are so grateful። እግዚአብሔር አምላክ አብዝቶ ይባርካችሁ። ለራሳችሁ ጭብጨባና ምስጋና ወሰዱ። praise God። እግዚአብሔር አምላክ የተባረከ ይሁን። so may the Lord honor you, amen። እኛን በወደዳችሁና ባከበራችሁበት መንገድ let God honor you። እግዚአብሔር ደግሞ እናንተን በማክበር ዋጋችሁን ይመልስ። ጌታ ይባረክ። so ጌታን እጅግ አድርገን ነው የምናመሰግነው። ታላቅ ዩኒቲ፣ ታላቅ ፍቅር፣ ታላቅ ኦነር አይተናል። እግዚአብሔር አምላክ የተባረከ ይሁን። I can't finish ነግሬያችሁ appreciate አድርጋችሁ አልጨረሰም፣ ግን that's it። የሁላችሁ effort በጣም ትርጉም ያለው ነበር። so I felt like I have a big family. praise God። እግዚአብሔር አምላክ የተባረከ ይሁን። አሜን። ጌታን እጅግ አድርገን እናመሰግናለን። and by the grace of God we will keep moving ማለት ነው። በእግዚአብሔር ጸጋ ነገሮችን ወደፊት ይቀጥላል፣ ወደፊት ይሄዳል። የሚያበረታን እግዚአብሔር ነው። ጌታ ይባረክ። አሜን። yes ይሄን ካልኩ በኋላ እንግዲህ ወደ ዛሬው መልእክቴ መንፈስ ቅዱስ ወደ ልቤ ባስቀመጠው መልእክት ላይ ቀጥላለሁ። መቀጠለው መልእክት ከዚህ 3 ሳምንት በፊት ስናገኝ የነበረው ሐሳብ ላይ ነው። praise God። so መጽሐፍ ቅዱሳችሁን የቱ ጋር ታወጣላችሁ? you decide የት እንደምታወጡ። praise God። ብዙ ጥቅስ አለ በልቤ ውስጥ፣ ግን አንዱን ሐሳብ አንድ ጥቅስ ልስጣችሁና ከዛ if you remember yes የዛሬ 3 ሳምንት ስለ blessing the necessity of the blessing ወይ እግዚአብሔርን በረከት ስለ መረዳት እየተነጋገርን ምን የሚል ሐሳብ ላይ ነበርን? ካረሳችሁ አስታውሳችኋለሁ። የእግዚአብሔር መንግስት የሽልማትና ወሮታን የመክፈል ሥርዓት በሚል ሐሳብ ስናወራ ነበር። the law of reward if you remember I think the last time Sunday ያገለገልኩት ቃል ይሄ ነው። the law of reward የሚለው ወይም የእግዚአብሔር በረከት በህይወታችን ላይ የሚሰራው በlaw of reward ነው። የእግዚአብሔር መንግስት የሪዋርድ መንግስት ነው ያል ስነጋገርነበት ታስታውሳላችሁ? do you remember? praise God። so በዛ ሐሳብ ላይ ነው አንድ ነገር መገንባት የምፈልገው። ስለ እግዚአብሔር በረከት ማውራት ከጀመርን almost 2-3 ወር እያለፈ ነው መሰለኝ ወይም ከዛ በላይ። so የእግዚአብሔርን በረከት በህይወታችን ላይ የምናስለቅቅበትን ፕሪንሲፕሎችና መረዳቶች መንፈሳዊ መረዳት እያጠናን ምን ላይ ደርሰን ነበረ? the reward system of the kingdom of God። የእግዚአብሔር መንግስት የሪዋርድ መንግስት ነው እያልኩ የእግዚአብሔርን ቃል ያስተማርኳችሁ ነበር። ሪዋርድ የሚለው ቃል ምንድነው ብለናል? ወይም the system of reward ማለት የሽልማት ሥርዓት፣ ወሮታን የመክፈል ሥርዓት ነግራችኋለሁ ባለፈው ጊዜ። ዋጋን የመስጠት ሥርዓት፣ ደሞዝን የመክፈል ሥርዓት ማለት ነው እያልን ነበር። ተስማምተናል ባለፈው ጊዜ። ያም ደግሞ ምንድነው? የእግዚአብሔር መንግስት የሚሰራበት አንዱ አሰራር there are many things የእግዚአብሔር መንግስት የሚሰራበት ብዙ ሲስተም አለ because መንግስት ትልቅ ነው። praise God amen there are many things happening in the kingdom። በእግዚአብሔር መንግስት ውስጥ ብዙ የሚሰሩ መርሆችና ፕሪንሲፕሎች አሉ፣ ህግና ደንቦች አሉ፣ ስርዓቶች አሉ፣ አካሄዶች አሉ። እና ከነዛ አካሄዶች መካከል አንዱ ዋጋን የመስጠት ደሞዝን የመክፈል praise God ወሮታን የመመለስ ስርዓት የእግዚአብሔር መንግስት አሰራር ስርዓት ነው። ይሄንን ነው
last time ስናወራ የነበረው it's very spiritual አነገር አስታውሱ it's very spiritual to believe በእግዚአብሔር የዋጋ መስጠት ስርዓት ማመን ትልቅ መንፈሳዊነት ነው it's very spiritual ሂሳብን የማወራረድ አንደርስታንዲንግ አይደለም እግዚአብሔር ዋጋን እንደሚሰጥ እግዚአብሔር ዋጋን እንደሚከፍል እግዚአብሔር ወሮታን እንደሚመልስ ማመን መንፈሳዊነት ነው it's a spiritual thing ዮሴፍ ሲናገር ዘፍጥረት 39:8 ላይ እንደዚህ አለን እርሱ ግን ፈቃደኛ አልሆነም ይላል የጶጢፋራ ሚስት ከሱ ጋር እንዲሆን በጠየቀችው ጊዜ ዮሴፍ ያደረገው ነገር ነው ይሄ ጌታዬ ያለውን ሁሉ በኃላፊነት ስለሰጠኝ በቤቱ ውስጥ ስላለ ሁሉ ምንም የሚያውቀው ነገር የለም በዚህ ቤት ላይ ከኔ የበለጠ ኃላፊነት ያለው ማንም የለም እርሱ ያልሰጠኝ ነገር ቢኖር አንቺን ብቻ ነው ያው ሚስቱ ስለሆንሽ ነው ታዲያ እኔ ይህን ክፉ ድርጊት ፈጽሜ እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ አለላ you ምንም እንኳን ዮሴፍ በየቀኑ ብትጎተጉተውም አልሰማተም ከርሷ ጋር መተኛት ይቅርና አብሯት መሆን አልፈቀደም ይላል በዮሴፍ አይምሮ ውስጥ አስተሳሰብ ውስጥ የነበረ አንድ እምነት አለ ሰውየው ላያየ ይችላል ግን የሚያይ እግዚአብሔር አለ so I believe በሪዋርድ ሲስተም ማምን ሰው ነኝ ያለ ነው ይሄ የሚሄድበት መንገድ የምወስደው እርምጃ የማደርገው ነገር የሆነ ጊዜ ላይ ተመልሶ ይመጣል ይያለ ነው ለዚህ ነው በእግዚአብሔር ፊት ያለው በሰው ፊት አይደለም በማን ፊት በእግዚአብሔር ፊት it's very spiritual እግዚአብሔር በህይወታችን ላይ ዋጋን እንደሚመልስ ማመን መንፈሳዊነት ነው you see ከሰዎች ሪዋርዳችንን መጠበቅ ዴስቲኒያችንን እግዚአብሔር የሰጠንን የህይወት ዴስቲኒ የምናጣበት መንገድ ነው ከሰዎች ሪዋርድን ኤክስፔክት ማድረግ you see እቺ ሴት እየነገረችው ያለው ነገር ይሄ ነው ቤቱ የኔ ነው ሀብቱ የኔ ነው ንብረቱ የኔ ነው እናንተ ከተስማማን anything can happen እዚህ ቤት እያለችው ነው anything ነገር ግን no there is ዋጋን የሚሰጥ አምላክ በሰማይ አለ አሜን ዳንኤልና ጓደኞቹ እንደዚህ አሉ ዳንኤል 1:12 ላይ እባክህ አገልጋዮችን ለ10 ቀን ያልፈተነን ለመብል ከአትክልትም ለመጠጥም ከውሃ በስተቀር ምንም አይሰጠን ከዚያም የኛ መልክና የንጉስ መብል የሚበሉትን ወጣቶች መልክ አስተያይ በአገልጋዮቹ ላይ የወደድከውን አድርግብን እርሱም በዚህ ነገር ተስማማ ለ10 ቀንም ፈተናቸው በንጉስ መብል ራሳቸውን ላለማርከስ በወሰኑ ጊዜ እንደዚህ አሉ no we believe that our God is a God of reward hallelujah amen ይውላችሁ በእግዚአብሔር ሐሳብ ውስጥ የመሄድ ዋጋ አለ እግዚአብሔርን ኦነር የማድረግ ዋጋ አለ they understood ያንን principle ውበታችን ያለው የንጉስን መብል በመብላት ሳይሆን ነገር ግን የእግዚአብሔርን ፈቃድ በመፈጸምና እግዚአብሔር በሚፈልገን መንገድ በመሄድ ላይ ነው so give us 10 ቀን ስጠንና መዝነን አሉት እግዚአብሔር ዋጋን የሚከፍል ነው አይደለም የሚለው እናያለን አሉ ሃሌሉያ አሜን ስለዚህ መጋቢ ምርጥ ሆነው ምግባቸውንና ሊጠጡት የሚገባውን ወይን ጠጅ አስቀርጦ በመትኩ አትክልት ሰጣቸው እግዚአብሔር እነዚህ 4 ወጣቶች በማንኛውም የሥነ ጽሑፍ ትምህርት ዕውቀትና ማስተዋል ሰጣቸው ዳንኤልም ማንኛውንም ራእይና ህልም የመዳች ችሎታ ነበረው ኦኬ I miss something ከፍ ብዬ እርሱም በዚህ ነገር ተስማማ ለ10 ቀን ፈተናቸው ከ10 ቀን በኋላ የንጉስን መብል ከበሉት ከሌሎች ወጣቶች ይልቅ ጤናማዎችና ሰውነታቸውም የወፈረ ሆነው ተገኙ ይላል praise God እግዚአብሔር የሚያከብሩትን ያከብራል በእግዚአብሔር መንግስት ውስጥ የሪዋርድ ሲስተም ይሰራል ጮማ በበላ አይደለም ውበት የሚለውን ፕሩቭ አደረጉ ለካ እግዚአብሔር ነው ውበትን የሚሰጥ praise God እግዚአብሔር በእግዚአብሔር መንግስት ውስጥ እግዚአብሔር ዋጋን እንደሚሰጥ ወሮታን እንደሚመልስ ማመን ትልቅ መንፈሳዊነት ነው spiritual ያልሆኑ ሰዎች ይሄንን አያምኑም they don't believe መንፈሳዊ ያልሆነ ሰው ዋጋውን የሚቀበለው በፊቱ ላይ ከሚያገኘው ነገር ነው
ኦፖርቹኒቲው ካመጣለት ነገር ነው ቀሎ ከሚታየው ነገር ነው የእግዚአብሔር መንግስት ግን እንደዛ አይነት መንግስት የእግዚአብሔር መንግስት የሪዋርድ መንግስት ነው ለ10 ቀን ከተፈተኑ በኋላ ይላል praise god ዋጋን የሚሰጥ እግዚአብሔር ውበታቸው ሆኖ መጣ ጤናቸው ሆኖ መጣ ሌላ ዊዝደም ተካፈሉ it's spirituality hallelujah እግዚአብሔር ዋጋን የሚሰጥ አምላክ እንደሆነ ማመን ታላቅ መንፈሳዊ መረዳት ነው it's a great understanding ለዚህ ነው ዕንባቆም ምዕራፍ 2 ቁጥር 1 ላይ ሲናገር እንደዚህ አለ በመጠበቂያዬ ላይ እቆማለሁ በምሽጉ ቅጥር ላይ ወጥቼ ቆያለሁ praise god I will wait upon him I will wait እስቲ ጠብቃለሁ በሉ እስቲ እቆማለሁ በሉ እስቲ praise god እቆማለሁ እጠብቃለሁ ምን እንደሚለኝ ለክርክር የሚሰጠኝ መልስ ለማወቅ እጠባበቃለሁ እግዚአብሔርም እንዲህ ሲል መለሰ በቀላሉ እንዲነበብ ራእዩን ጻፍ በሰሌዳም ላይ ቅረጸው ራእዩ የተወሰነበት ጊዜ ይጠብቃልና ስለመጨረሻው ይናገራል እርሱም አይዋሽም የሚዘገይ ቢመስልም ጠብቀው በርግጥ ይመጣል ሃሌሉያ it will come የሚዘገይ ቢመስልም በርግጥ ምን ያደርጋል ይመጣል የእግዚአብሔር መንግስት የሪዋርድ መንግስት ነው so it's a spiritual understanding መንፈሳዊ ነገር የማይረዳ ሰው ይሄንን አይረዳም so ምንድነው የሚፈልገው በየትኛውም አጋጣሚ ካለበት ሲቹዌሽን ውስጥ at any cost ካለውበት ሁኔታ ውስጥ ሉጣ ነው የሚለው መንፈስ ያልሆነ ሰው መንፈሳዊ የሆነ ሰው ግን እግዚአብሔር እኔን የሚያወጣበት መንገድ አለ ይላል praise god መንፈሳዊ ያልሆነ ሰው በየትኛው መንገድ ሰርከምስታንስን ሊቀይር ነው የሚለው መንፈሳዊ ሰው ግን እንደዚህ አይደል እግዚአብሔር የኔን ሰርከምስታንስ የሚቀይርበት መንገድ አለ I will wait upon him ጠብቀው በርግጥ ምን ያደርጋል ይመጣል so የእግዚአብሔር መንግስት ዋጋ ያለበት መንግስት ነው ይሄን ነው መርዳት ያለባችሁ ዋጋ እሺ አንዳንድ ጊዜ ሰዎች ምን ይላሉ ለምሳሌ የሆነ ሀገር ላይ አስተማሪ መሆንና ሌላ ሀገር አስተማሪ መሆን ዋጋው እኩል አይደለም ድካሙ እኩል ሊሆን ይችላል ግን ዋጋው ሪዋርዱ ግን ደሴም ላይሆን ይችላል ይሰማችሁ ነው እዚህ ሀገር ሐኪም 7 አመት ይማራል ሌላም ሀገር 7 አመት ይማራል ለምሳሌ አፍሪካ ሆኖ ዳ ሀገር ላይ 7 አመት ይማራል እዚህም 7 አመት ይማራል አሜሪካም 7 አመት ይማራል እንግሊዝም but the reward is not the same it's not the same እቺ ሀገር የደከሙባትን ዋጋ አትመልስም ይላሉ you see የዳ ሀገር አንዱ ምልክት ምንድነው የልፋታችሁ ዋጋ ተመልሶ አለመምጣቱ ነው you work hard ብዙ ትሰራላችሁ ብዙ ትማራላችሁ ብዙ ትለፋላችሁ ግን ዋጋው ምላሹ ግን equivalent አይደለም that's the sign of poverty የእግዚአብሔር መንግስት እንደዛ አይነት መንግስት አይደለም the kingdom of god will reward you hallelujah ለዚህ ነው መጽሐፍ ሲናገር ስትጸልይ ወደ ጓዳ ገባ አለ አይደል እንዴ ፊትህንም ተቀባ አለ ስትጾምና ስትጸልይ you don't have to show everybody እየጸለይክ እንደሆነ ወይም እየጾምክ እንደሆነ እየጮክ እንደሆነ አንተ የምባሰው እንደሆንክ ለሰው ሁሉ እንባህን አስተርፈ ማሳየት የለብህም አለ just hide yourself በስውር የሚያይ አምላክ አለ praise god ምን ያረጋል because የእግዚአብሔር መንግስት የመክፈል መንግስት ነው that's how it works የእግዚአብሔር መንግስት አሰራር እግዚአብሔር ማንንም ያለ ክፍያ አይተውም he will never leave anyone unrewarded it's not going to work በፍጹም እግዚአብሔር አምላክ በሰማይ ከጌታ ጋር አንድ ቀን ስትገናኙ you will never say እግዚአብሔር ይሄንን አድርጌ ይሄን አልከፈልከኝም ብላችሁ እዳ አትጠይቁም ከጌታ እጅ he will pay you back በስውር የሚያይ አምላክ በግልጽ ምን ያደርጋል because የእግዚአብሔር መንግስት የክፍያ መንግስት ነው he will pay you back hallelujah ሲከፍል ደግሞ በኦነር ነው amen with a great honor he will honor you praise god hallelujah ይሄንን ነው last week ስንነጋገርና last week እያልኩ ነው ያለው ስለለመደብኝ ነው praise god ባለፈው ሰሞን whenever መች እንደሆነ ጌታ ይባረክ okay so ዛሬ አንድ ነገር ውስጣችሁ ልናገር ፈልግበት ሜሴጅ ምንድነው
የእግዚአብሔር በረከት ይሄ ነው ሜሴጅ ዛሬ የእግዚአብሔር በረከት ወይም ብልጽግና የእግዚአብሔር በረከት and prosperity የእግዚአብሔርን ቃል ወይም የእግዚአብሔርን ድምጽ የማመን ዋጋ ነው ይኸውላችሁ የእግዚአብሔር በረከት እግዚአብሔር ያለውን የማመን ዋጋ ነው it's a reward the blessing is a reward for believing what God said የእግዚአብሔር በረከት በሕይወታችሁ ላይ እግዚአብሔር ያለውን የማመን ዋጋ ነው you see እግዚአብሔር ያለውን ስታምኑ እግዚአብሔር ዋጋን ሲመልስላችሁ ያ የሚመልስላችሁ ዋጋ blessing ይባላል remember the blessing is a reward for believing what God said የእግዚአብሔር በረከት ደግሜ እየተናገርኩ ነው እግዚአብሔር ያለውን የማመን ዋጋ ነው you see 99% እግዚአብሔር ከኛ ጋር የሚነጋገረው ኮሙኒኬት የሚያደርገው በንግግር ነው 99% እግዚአብሔር ከሰው ጋር ኮሙኒኬት የሚያደርገው በንግግር ነው he speaks he says something it's very unusual እግዚአብሔር በመልእክትና በድንቅ ከሰው ጋር የሚነጋገርበት ሁኔታ በጣም it's not common ሊሆን ይችላል ግን common አይደለም you know ከቤት ልወጣ ስል እርግብ ጫፍ ላይ ቆማየው ከዛ ቀኔ እንደለመለመ አወቅኩ it's not common praise God ወይም ደግሞ ከቤት ልወጣ ስል ጥቁር ድመት መኪና ፓርኪንግን አልፋ ሄደች then I said ዛሬ my day it's not common no እግዚአብሔር 99% ከኛ ጋር ኮሙኒኬት የሚግባባው በንግግር ነው he speaks to us hallelujah amen እስቲ እግዚአብሔር ይናገራል በሉ እስቲ እግዚአብሔር ይናገራል ያ እግዚአብሔር ይናገራል እግዚአብሔር ተናጋሪ አምላክ ነው እግዚአብሔር ከሚታወቅበት ባህሪዎቹ አንዱ መናገር ነው he speaks እግዚአብሔር ኳይት አምላክ አይደለም ዝምተኛ አምላክ አይደለም ጭምት አይናፋር አምላክ አይደለም he speaks የእግዚአብሔር ካራክተር the main character የእግዚአብሔር ካራክተር መናገሩ ነው he speaks hallelujah ሊባርከን ይናገራል እግዚአብሔር ዳይሬክሽን ሊሰጠን እግዚአብሔር ይናገራል hallelujah እግዚአብሔር የሚናገርበትን መንገድ የምንፈልግበት መንገድ ነው እንጂ ችግሩ ሁላችንና ቃል እግዚአብሔር እንደሚናገር ግን እግዚአብሔር መስማት የምንፈልግበት መንገድ የተለያየ but he speaks ይሄ ኮንሺየስነስ ውስጣችሁ ይግባ እግዚአብሔር ዳይሬክሽን ሊሰጠን ይናገራል እግዚአብሔር አቅጣጫ ሊሰጠን ይናገራል እግዚአብሔር አምላክ መመሪያ ሊሰጠን ይናገራል ኢዮብ 33:14 እንደዚህ ይላል ሰው ባያስተውለውም እግዚአብሔር በተለያየ መንገድ ይናገራል ይላል ሰው ባያስተውለውም complete Jewish Bible የሚባል አለ ማታውቃላችሁ እሱኛው ደግሞ እንደዚህ ይላል praise God amen JCJB God speaks once even twice and still ይላል the hearer misses the point ይላል እግዚአብሔር አንዴ ከዛም ደግሞ ይናገራል ነገር ግን ሰሚው ይላል still misses the point ምን እንዳለ ግን ካቻ ያደርግበት እግዚአብሔር ከመናገር አቁሙ አያውቅም he always speaks God always አያችሁ እግዚአብሔር ሁሉ ጊዜ የሚናገረውን ወደሚያምኑ ሰዎች ይሳባል እግዚአብሔርን አትራክት የሚያደርጉት ሰዎች የሚናገሩን የሚያምኑ ሰዎች ናቸው እስቲ እናንተ በራሳችሁ አስቡት ሁሉ ጊዜ ስትናገሩ አይ ባካ አንተ የምትለው ነገር ድሮም የሚጠማል ቢላችሁ ሰው አንዴ በላችሁ እንደ ቀርበታችሁ ነው እንደ በጣም ቀርባችሁ ካልሆነ አንዴም ካላችሁ ይሄ ጦርነት የሚያስነሳ ነው ታላቅ ጦርነት ያስነሳል when you በፍጹም በህይወታችሁ የምትናገሩት ነገር የማያምን ሰው ጋር ኮንቨርሴሽን ማድረግ አትፈልጉ አይደለም እንዴ ወደዛ ሰው አትሳቡ ያንተ መረጃ ሁሉ ጊዜ ችግር አለበት የሚላችሁ ሰው ጋር you cannot speak to him እግዚአብሔር የሚሳበው የሚናገረውን ወደሚያምኑ ሰዎች ነው if you believe his words ወደ እናንተ ይሳባል ሃሌሉያ አሜን የሚል ሰው አለ ወይ
እግዚአብሔር ሁል ጊዜ ይናገራል። በብዙ መንገድ ይናገራል። በተለያየ መንገድ ይናገራል። he speaks to you። በረከታችሁ ያለው ያንን ድምጽ በማመን ውስጥ ነው። ብልጽግናችሁ ያለው ያንን ድምጽ በማመን ውስጥ ነው። ስኬታችሁ ያለው ያንን ድምጽ በማመን ውስጥ ነው። ዛሬ I'm giving you a key by the grace of God። ይኸውላችሁ እግዚአብሔር ድምጹን ወይም ንግግሩን የሚያምኑ ሰዎችን በጣም ቫልዩ ያደርጋል። he values those people. he value them. you see በህይወታችሁ ላይ I don't know ስንቶቻችሁ እንደምትረዱ one of the most offensive በጣም ከሚያሰናክላችሁ ነገር አንዱ በህይወታችሁ ላይ ኦቶሪቲ ያላችሁ ሰዎች ቃላችሁን ሳይሰሙ ሲቀር ነው። it's very offensive። አባት ሆናችሁ ልጆቻችሁ ቃላችሁን ቫልዩ ካላደረጉ it's very offensive። ባል ሆናችሁ ሚስቶቻችሁ ቃላችሁን ቫልዩ ካልሰጡ it's very offensive። ምን እንደዚህ ያረጋል ትላለች እሷ ነው። ምን እንደዚህ ያረጋል አለም there is something ትልቅ ነገር እንደጠፋ ነው ትልቅ ነገር መጥፋት ያለበት ጉዳይ አይደለም። when you feel like በህይወታቸው ላይ ኦቶሪቲ እንዳላችሁ የምታቋቸው ሰዎች ቃላችሁን እንዳልሰሙ ስታስቡ you will feel powerless። እግዚአብሔር በዛ መንገድ ነው ፊል የሚያደርገው። if you don't believe his words እባርካለሁ ካለ ይባርካል። አሜን የሚስዋል ካንተ ጋር ነኝ ካለ እግዚአብሔር ካንተ ጋር ነው። ሃሌሉያ። ካንተ ጋር ነኝ ካለ በኋላ ቤቱ ወዴት ነው ስትለው እግዚአብሔር he is offended because you don't believe። ሃሌሉያ። ዘፍጥረት 2:16 እግዚአብሔር አምላክ ያህዌ ሰው እንዲህ በማለት አዘዘው በአትክልት ስፍራ ውስጥ የሚገኘው ማንኛውም ዛፍ ፍሬ ትበላለህ፣ ነገር ግን መልካምና ክፉ ፍሬ የሚያሳውቀውን አትበላም፣ ምክንያቱም ከእርሱ በበላ ጊዜ ምን ትሆናለህ? that's it very clear simple። ምንም ሰምና ወርቅ የለውም። አትብላ ነው። የአዳም የበረከት ህይወት ያበቃው ይሄንን ድምጽ ባላመነ ጊዜ ነው። ዘፍጥረት 22:16 እንዲህም አለው እግዚአብሔር በራሴ ማልኩ አለ አንድ ልጅ ለኔ ለመስጠት አልሳሳህምና በርግጥ ባረካለሁ፣ ዘርን እንደ ከዋክብት እንደ ባህር አሸዋም አበዛለሁ፣ ዘሮች የጠላቶቻቸውን ደጆች ይወርሳሉ። የሚቀጥለው ቃል ነው ቃሌን ስለሰማ የምድር ህዝቦች ሁሉ በዘር ምን ያደርጋሉ? ይባረካሉ። እግዚአብሔር ስሙኝ በደም እግዚአብሔር ቃሉን ወይም ድምጹን ወደሚያምኑ ሰዎች ይሳባል። ድምጹን ለሚያምኑ ሰዎች እግዚአብሔር ቫልዩ አለው። he values them። በእግዚአብሔር ልብ ውስጥ መክበር ትጀምራላችሁ when you believe his words። ሃሌሉያ። እግዚአብሔር ልብ ውስጥ ቦታ የምታገኙት ቃሉን በማመን ነው። there is no እግዚአብሔር አስማተኛ አይደለም። አስማት እየሰራ ሊያስደንቀን አይደለም ያለው እግዚአብሔር he speaks። መጽሐፍ ቅዱስ ሲናገር ከጥንት ጀምሮ እግዚአብሔር ይናገራል ይላል። አሁንም እግዚአብሔር የተናጋ የዕብራውያን ጻፊ የሚለው አሁንም ይናገራል እግዚአብሔር he is busy speaking። የብዙ ሰዎች ህይወት ከእግዚአብሔር በረከት የጎደለው because የእግዚአብሔርን ንግግርና ድምጽ ስለማያምኑ ነው። they don't believe him። እናንተን አላልኩም ሰዎች ያልኩት ለዛ ነው። praise God። እርግማን የእግዚአብሔርን ድምጽ ያለማመን ዋጋ ነው። it's a reward። እግዚአብሔርን ድምጽ ያለማመን አዳምም እንዲህ አለ ዘፍጥረት 3:17 የሚስትህን ቃል ምን አርጋሃልና this is it። የኔን ቃል ትተህ የሚስትህን ቃል ሰምተሃል፣ ከእርሱ አትብላ ብዬ ያዘዝኩህን ዛፍ በልተሃል፣ ካንተ የተነሳ ምድር የተረገመች ትሁን፣ በሕይወት ዘመን ሁሉ ምግብህን ጥረግረህ so from the blessing ወደ curse ሄደሃል። why? because you didn't believe። ይሄንን በበላ ጊዜ ትሞታለህ ያልኩን ቃል ምን አላረክም? አላመንክም። you didn't believe። የእስራኤል ልጆች ዘኍልቍ 13:30 ከዚህም ካሌብ ብዙም በፊቱ ጸጥ አሰኝቶ እንውጣ ምድራቸውን እንውረስ ማሸነፍ እንችላለን አላቸው። ከነርሱም ጋር የወጡ ሰዎች ግን ከኛ ይልቅ ብርቶች ስለሆኑ ልናሸንፋቸው አንችልም አሉ። እነዚህም ስለሰለሏት ምድር በእስራኤል መካከል እንዲህ የሚል መጥፎ ወሬ አሰራጩ። መጥፎ ወሬ ማለት መሰላችሁ? መጥፎ ወሬ አንችልም ማለት አንችልም ለካ መጥፎ ወሬ ነው። አንወርስም ለካ መጥፎ ወሬ ነው። ፕሬዝ ጋድ አሜን። የሚልሷል ማለቃችን ነው መጥፋታችን ነው ያሉት ነገር እኮ ያዩትን ነው። በፍጹም ክፉ ወሬ ነው ያሰራጩ ይላል። እግዚአብሔር ግን ያለው ነገር አለ። ይችን ምድር ሰጣቸዋለሁ ብሏል።
አሜን አሜን አሜን። ትወርሳለህ ብሏል። ትገባላችሁ ብሏቸዋል። it doesn't matter ማን እንደያዛት እኔ አስወጣቸዋለሁ ብሏል እግዚአብሔር። የእግዚአብሔር ፌቨር፣ የእግዚአብሔር ፕላን፣ የእግዚአብሔር ዴስቲኒ በእነሱ ላይ ነው። እግዚአብሔር የሰጣቸው ፕሮሚስ አለ። እነዚህ ሰዎች ግን አለ እግዚአብሔር ካላቸው ይልቅ ለሕዝቡ ክፉ ወሬ አወሩ። የእስራኤል ልጆች ያን ክፉ ወሬ ምን አደረጉት? አመኑ። ጀጅመንቱ ይሄ ነው። ምዕራፍ 14 ዘኍልቍ 11 ላይ እግዚአብሔር ሙሴ እንዲህ አለው፣ ይህ ሕዝብ እስከ መቼ ይንቀኛል? በእነዚህ ሁሉ ተአምራቴን በመካከሉ ያደረኩትን የማያምንብኝ እስከ መቼ ነው? በቸነፈር እመታዋለሁ። ይሲ ከርስ እርግማን እግዚአብሔር ያለውን ያለማመን ዋጋ ነው። ኢትስ አ ሪዋርድ፣ ኢትስ አ ሪዋርድ። ዛሬ እግዚአብሔር አይኖቻችን ይከፍታል። አሜን የሚል ሰው አለ? ኧረ ሃሌሉያ። የእግዚአብሔር በረከትና ብልጽግና በሕይወታችን ላይ እግዚአብሔር ያለውን የማመን ዋጋ ነው። የእግዚአብሔር በረከት አጋጣሚ አይደለም፣ ድንገተኛ አይደለም። ብልጽግናችን የማይጠበቅ የማይገመት መውጫው መግቢያው የማይታወቅ ድንገት የሆነ ነገር ተፈጥሮ የሆነ ነገር ተምታቶ እኛ ጉብ ምንልበት አለም። it's a blessing, it's a gift, it's a reward. ሃሌሉያ አሜን። ዝም ብለን ይውላችሁ just ዝም ብለን የእግዚአብሔርን በረከትና የእግዚአብሔርን ስኬትን ዝም ብለን እንደው ድንገት እኔ ላይ መጥቶ አንድ ቀን ቁጭ ልብኛ ብለን የምናስብ ሰዎች ካለን we are very foolish. ጌታ ይባረክ። አሜን። ስቴዲየም ውስጥ ገብተን 800 ሜትር የሚሮጡ ሰዎች ያሉ አጨብጭበን ጮኸን ፎክረን እከሌ ሊያሸንፍ ነው በለው ሂድ ጎበዝ ብለን ከዛኛም እንደግፈው ሰው ያሸንፈው ማለት ነው። አይ ይሄንን ዋንጫ ላይ ነው የሚሰጡኝ ብሎም እንደማሰብ ነው። ከጉባኤ ጠርተው ገብቷቸዋል። ይሄ ሁሉ ጉሮሮ ይደርቆ ጮኬ ይቺንም ዋንጫ እኔ that's foolishness because ያ ዋንጫ reward, the law of reward የሚባላል የሚሰራበት praise God አሜን የሚል ሰው አለ? አንድ ቀን ስቴዲየም ገብተህ ስለ ጮክ የሚሆን ነገር የለም። ምን ማለት ነው? anoint me ስላልክ የሚሆን ነገር የለም ማለት ነው። ቃላጣብኝ ስላልክ በአንድ ቀን በወጣ ቃል የሚመጣ ነገር የለም ማለት ነው። ጌታ ይባረክ። አሜን። አንድ ቀን ስቴዲየም ውስጥ ጉሮሮ ውስጥ ከሚደርቅ ስለ ጮክ ኖ ያ ሯጭ ይኸውልህ እኔ ወንድም አንተ ስተኛ ከየቱ 9 ሰዓት እየተነሳ ተራራውን እየሄደ ሸለቆውን እየወጣ ትሬን እያደረገ maybe he trained for a year ከአንድ አመት 2 አመት 3 አመት ትሬኒንግ በኋላ ዋጋው ደረሰ። የሽልማት ቀን መጣ። praise God። አንተ ደግሞ ያን ሽልማት የማየት እድል አገኘ። ጌታ ይባረክ። ሌላ ምንም የለውም። የመቀበል አይደለም የማየት that's the law of reward። የእግዚአብሔር መንግስትም የሚሰራው እንደዛ ነው። የእግዚአብሔር blessing የሆነ ነገር መቶ ቁጭ አይልብንም። it's a reward። የእግዚአብሔርን ቃል የማመን ዋጋ ነው። የእግዚአብሔርን ቃል በማመን ስትቀጥል፣ ድምጹን በማመን ስትቀጥል፣ ድምጹን በማመን ህይወትን መኖር ስትጀምር the reward will come, the day will come. praise God። ስም የሚጠራበት ቀን ይመጣል። ኧረ ሃሌሉያ አሜን ትላላችሁ ወይ? ከዕዳ ነፃ የሚሆኑ ሰዎች ሲባል ስም ይጠራል ያለን ካም ትባላል። this is your day, this is your day. ሃሌሉያ። የሪዋርድ ቀን ይመጣል። መንፈሳዊ ፕሪንሲፕሉ ይሄ ነው። ይሄ ብርሃን ውስጣችሁ ከገባ የእግዚአብሔር በረከት just it's not accident, no. ሃሌሉያ አሜን። ዘፍጥረት 26:4 ዘር እንደ ሰማይ ከዋክብት አበዛለሁ፣ ይህንን ምድር በሙሉ ለዘር እሰጣለሁ፣ በምድር ህዝቦች ሁሉ በዘር አማካኝነት ይባረካሉ። ይኸውም አለ ምክንያቱም ሲነግረው አብርሃም ቃሌን ሰምቶ ድንጋጌን፣ ትእዛዜን፣ ስርዓቴን፣ ሕጌን ጠብቆ ይላል። ይሄ አብርሃም የምትለው ሰውዬ አለ ድንገት አይደለም የተባረከው አለ። ይሄ ነው አለ አብርሃም ቃሌን ነምበር 1፣ ድንጋጌን ነምበር 2፣ ትእዛዜን ነምበር 3፣ ስርዓቴን ነምበር 4፣ ሕጌን ነምበር 5 ጠብቆ ነው አለ። አንተ ዝም ብለህ አይደለም እንደዚህ የሆነው በህይወት ላይ የምታየው ነገር እንደዚህ አለ። it's a reward። እኔ እግዚአብሔር አለ ዋጋውን እየመለስኩለት ነው አለ። እስቲ አንድ ሰው አሜን ይበላ። ምን እያደረኩለት ነው? ዋጋን እየመለስኩለት ነው። ቃሌን የመጠበቅ ዋጋ፣ ድንጋጌን የመጠበቅ ዋጋ፣ ትእዛዜን የመጠበቅ ዋጋ፣
ስርዓቴን የማመን ህግጋቴን የማመን ዋጋዬን እየመለስኩለት ነው አለ። እሱ በህይወት ኖሮ ያላየውን አለ ባንተ ያሳየውት ነው አለ። እየነገረው ነው። ሜቢ አባትህ በህይወት ሆኖ ይሄን ላይ አይቻበት I'm telling you እየኖርክበት ያለው በረከት አለ የዋጋ ስርዓት ነው አለ። አንድ ታማኝ ለነበረ ሰው ዋጋ እየከፈልኩ ነው። that's why I'm blessing you ያለው ነው። እየባረኩ ያለውት ለዛ ነው። ካንተ ጋር ምናልባት ላይገናኝ ይችላል but somebody hallelujah እነግራችኋለሁ የእግዚአብሔርን ድምጽ የመስማት ዋጋ ለእናንተ አይደለም ለልጆቻችሁ ለልጅ ልጆቻችሁ እግዚአብሔር ዘራችሁን የሚባርክበት መንገድ ነው። he will bless you how ካላችሁ that's the law እግዚአብሔር ዋጋን የሚመልስ አምላክ ነው። አባትህ ሕጌን ሰምቷል አምኗል አለ። ውጣ ስለው ወጥቷል አለ። ሂድ ስለው ሄዷል። ተው ስለው ትቷል። ተቀመጥ ስለው ተቀምጧል። ሰዋ ስለው ሰዋ። ስጠኝ ስለው ሰጥቶኛል። that's why I'm blessing you ሃሌሉያ አሜን። እግዚአብሔር ለኢያሱ ሲናገር እንደዚህ አለ። ኢያሱ 1:8 ላይ የዚህ ሕግ መጽሐፍ ከአፍ አይለይ ለምን አለ በውስጡ የተጻፈ ሁሉ በጥንቃቄ ብትፈጽም ቀንም ሆነ ሌሊት ከሐሳብ አትለየው። ይህን ካደረክ ያሰብከው ይሳካልሃል ይቃናልሃል። just believe what I'm saying to you እግዚአብሔር እውነተኛ ነው። አሜን የሚል ሰው አለ ወይ? እግዚአብሔር እውነተኛ አምላክ ነው። እሺ እግዚአብሔር ቃሉን ሰጥቶናል። believe it praise God believe the word you will be blessed ነው ያልኩት። አሜን። የእግዚአብሔር በረከት በሕይወታችሁ ላይ ማኒፌስት ያደርጋል። the reward system ይሄ ነገር በውስጣችሁ ዋጋን የመቀበል ስርዓት ሃሌሉያ what do you believe የጠየኳችሁ ነው። what do you believe ምንድነው የምታምኑት? የምታምኑት ወይም ያመናችሁት ነገርስ ዋጋ እየሰጣችሁ ነው ወይ? እግዚአብሔር ያለውን ነው ወይ የምታምኑት? ብዙ ሰዎች እንደዛ አይደለም። እግዚአብሔር ያለውን አይደለም ያምኑ ብዙ ሰዎች። እግዚአብሔር ያለውን ብዙ ሰዎች አያምኑም። የእግዚአብሔርን ድምጽ አያምኑም ብዙ ሰዎች አያምኑም። I'm telling you now boldly ብዙ ሰዎች እግዚአብሔር የሚለውን አያምኑም። የእግዚአብሔር ቃል የሚለውን ነገር አያምኑም። many people ስለ ክርስቲያን ነው ማወራው ስለ አሕዛብ አይደለም። what do you believe ምን ነው የምታምኑት? ሰዎች የሚሉት ነው የምታምኑት? yes አብዛኛው ሰው የሚያምነው ሰው የሚለውን ነው። አብዛኛው ሰው የሚያምነው ሰው የሚለውን ቃል ነው። that's what they believe ዜና ላይ የሰሙትን ነው። መንግስት የሚያወራውን ነው። አዋቂ ነኝ የሚለው ሰው ያለውን ነው። ገንዘብ አለኝ የሚለው ሰው ሀብታም የሚያወራውን ነው። people ሰዎች የሚያምኑት ሰው የሚለውን ነው እግዚአብሔር ከሚለው ይልቅ። do you believe ይኸውላችሁ ብዙ ሰዎች የሚያምኑት ራሳቸው የሚያስቡትን ነው። ብዙ ሰው የሚያምነው ባይዘው ራሱ የሚያስበውን ነው። many people you have your own way of thinking ራሳችሁን ገምቱት ፈትኑት። አምኖት እያሳጣዋችኋለሁ ወይም እየወቀስኳችኋለሁ ግን ራሳችሁን እስቲ እዩት። ምንድነው የምታምኑት? what do you believe ብዙዎቻችሁ የምታምኑት ወይ ሰው ያላችሁን ነው ወይ ደግሞ ራሳችሁ የምታስቡትን ብቻ ነው። that's why ብዙ ጊዜ የሰውን ሐሳብና አእምሮ መቀየር ከባድ የሆነው because ሰዎች የሚያምኑት ራሳቸው የሚያስቡትን ብቻ ነው። እኔ እኮ ወድሃለሁ እያላችሁ አንድ ሰው but you believe that እንደማይወዳችሁ that's what you believe አይደለም እንዴ? እዚህ አልመጡም ዛሬ ደግነቱ እነዛ ሰዎች አልመጡም ዛሬ ጌታ ይባል በነፃን ለስበክ ስለሌሉ ባል ወድሻለሁ እኮ ሚስቴ እያለ but ሚስት she still believe አይ አትወደኝም አረ ወድሻለሁ አረ እናቴ ትሙት አባቴ እጅሽ እንደዚህ በይ ለምን ሰዎች የሚያምኑት የሚያስቡትን ነው። you believe what you think የበረከት ዋጋ ያለው ግን እግዚአብሔር ያለው ማመን ነው። ፖይንት ይሄ ነው። ሰው ያለው አይደለም እናንተ የምታስቡትን አይደለም እግዚአብሔር ያለው ነገር አለ። እግዚአብሔር ስለ ሲቹዌሽናችሁ የሚለው ነገር አለ። ያለው ነገር የተናገረው ነገር አለ። ራሳችሁን ስታዩት እነዚህ ሰዎች ምን አሉ? ይሄ ሰላዮቹ ምን ያሉት? ራሳችንን ስናይ በእነሱ ፊት አለ
እንደ አንበጣነን ልክ ናቸው እኮ ምንም አልሳሳቱም እኮ ሳይዋቸው ጃይንት ናቸው እነዚህ ደግሞ ሚጢጢዎች ናቸው ችግሩ ምንድነው ያ እውነት መሆኑ አይደለም ያንን ማመናቸው ነው they believed it እነ ጆሹዋ ደግሞ እና ካሌብ አይተዋል ሳይው እነሱ አንበጣ እነዛ አንበሳ ናቸው ግን እንደዚህ አሉ እግዚአብሔር ከወደደን አሉ ሃሌሉያ እግዚአብሔር ለአባቶቻችን የሰጠው ተስፋ ቃል አለ አሜን 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 አንበሳ ስትሆኑ ትገባላችሁ አይደለም ያለን እግዚአብሔር አለ አንበጣም ብትሆኑ አለ እግዚአብሔር ትገባላችሁ ብሎናል it's not ፋክቱ አይደለም ይሲ እኛ ምናምነው ፋክቱ ነው ፋክት ማለት ተጨባጭ እውነታ ማለት ነው በእጃችሁ ላይ ያለው ሚዳሰስ ሚነካ የሚታይ that's the fact of the matter ይላሉ የነገሩ ተጨባጭ ሁኔታ ይሄ ነው but there is a higher voice እኔ ካንተ ጋር ሆናለሁ ያለ እግዚአብሔር አለ ጠላቶች በፊት እንዲሳደዱ አደርጋቸዋለሁ ብሏል አሜን 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 በአንድ መንገድ ይመጡብህና አለ በሰባት መንገድ ይበተናል they will come በአንድ መንገድ እንደ ጀግና ይመጡብሃል ግን I will be with you የህይወታችሁ የበረከት ምንጭ እግዚአብሔር ያላችሁ ማመን he is saying something in the mighty name of Jesus አረ ሃሌሉያ what do you believe ስለዚህ ሰው የሚላችሁን አቁሙ ራሳችሁ የምታስቡትን ማመን አቁሙ stop that የኔ ነገር እንደዚህ ነው የኔ ነገር አብቅቷል የኔ ጉዳይ እንደዚህ ነው በዚህ ጉዳይ ላይ this is done it's finished I'm done it's gone ባለፈው ቢሆን ነበር የዛሬ አመት ቢሆን የዛሬ 5 አመት forget it እግዚአብሔር እንደዚህ ያለ ነው praise God አሜን 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 ሃሌሉያ በተጻፈው የእግዚአብሔር ቃል እመኑ አሜን ካጠገባችሁ ያለውን ሰው በተጻፈው የእግዚአብሔር ቃል እመን በሉት believe in the written word of God hallelujah የእግዚአብሔር ቃል ተጽፏል የተጻፈው ለምን ታውቃለህ እግዚአብሔር ጽፎ የሰጠ because you don't want to change his mind hallelujah አሜን እግዚአብሔር ጽፎ የሰጠ ለዛ ነው ሐሳቡን ስለማይቀይር he will never change you see ብዙ ጊዜ ሰዎች ይውላችሁ ብዙ ጊዜ በዚህ ምድር ላይ በዚህ ዓለም ላይ ሰዎች ድሮ በመጨባበጥ ነበር ቃላቸውን የሚያጸኑት ከዛ ደግሞ በመነጋገር ነበር ወይም ደግሞ ስጦታ በመቀያየር ነበር ከዛ የዓለም ኃጢአት እየከፋ ሲመጣ ምን መጣ መሰላችሁ መጻጻፍ ተጀመረ መፈራረም ተጀመረ why because people can change their mind ቤታችሁን 10,000 ብር አከራይታችሁ ከሁለት ወር በኋላ አይ 7,000 ነው የተባባልነው ሊላችሁ ይችላል ሰውየው ስለዚህ አሁን ምን ተባለ ጻፍ ከዛስ ፈርም ከዛስ አንድ ኮፒ ላንተ አንድ ኮፒ ለኔ አንድ ኮፒ ወደ ሎየር ጻፍ why because you can't change your mind you see እግዚአብሔር ይላል የተስፋውን ቃል ሊያጸና ይላል አረ ሃሌሉያ አሜን አሜን የተስፋን ቃል ለሰጣቸው ያንን ተስፋ ቃል ሊያጸና ሐሳቡን እንደማይለውጥ ለማስረዳት እኮ ነው እግዚአብሔር በኪዳን አጸናው ይላል ያ ኪዳን እዚህ ውስጥ ነው ያለው believe the word የእግዚአብሔር ቃል ያላችሁ ናችሁ እስቲ ከኔ ጋር ተናገሩ የእግዚአብሔር ቃል በሉ እስቲ ያለኝን ያንን ነኝ አለህ ያለኝ አለኝ ትችላለህ ያለኝን እችላለሁ ሆነሃል ያለኝን ሆኛለሁ ትችላለህ ያለኝን ያን እችላለሁ you see believe the word the written word ሮሜ 10:8 ነገር ግን ምን ይላል ቃሉ በአጠገብ ነው በአፍህና በልብ ውስጥ ነው የምንሰብከው የእምነት ቃል ይህ ነው ይላል this is the word ኢየሱስ ጌታ ነው ብለህ በአፍህ መሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ይሆንልሃል ምኑ ነው የምታምነው the word ቃሉ በአጠገብ ነው ያለው believe it እግዚአብሔር አበለጽጋለሁ ካለ ያበለጽጋል የምትበለጽግበትን ሚስጥር ነግሮሃል እባርካለሁ ብሏል የሰማይን መስኮት ባንተ ላይ believe the word የብዙ ሰዎች በረከት የራቀውና የቆየው because they don't believe the word የሚያምኑ ስሜታቸውን የሚያምኑ ሰው የነገራቸው ነው የሚያምኑት ቴዎሎጂካል አርጊውመንት ነው they argue the theology በረከት ሲል ምን ማለቱ ነው መንፈሳዊ ማለቱ ነው ሰማያዊ ማለቱ ነው የሰው ማለቱ ነው የመላእክት ማለቱ ነው በዕብራይስጡ ምን ይላል በግሪኩ ምን ይላል በአማርኛውስ ምን ይላል በትግርኛውስ ምን ይላል ምን ይላል እኔ ወንድም እግዚአብሔር ባርካለሁ ካለ ባርካል believe
ብዙ ሰዎች ከእግዚአብሔር ቃል የሚወጡበትን ጥናት ነው የሚያደርጉት። ከነገራችሁ they study the word so that they can go out of it። ለምሳሌ የእግዚአብሔር ቃል ማሰሪያን ለማላላት ነው የሚያጠኑት። የእግዚአብሔርን ቃል ትንሽ ሶፍት ለማድረግ ቃሉ እንዲህ ሲል እኮ እንዲህ ማለቱ ላይሆን ይችላል። ለምሳሌ ዘውትር ጸልዩ ሲል ይላል። ምን ማለቱ ነው? መጸለይ በግሪክ፣ መጸለይ በዕብራይስጥ፣ መጸለይ በአረማይክ፣ ከዛ ያጠና it cannot be ይሄ ኖርማሊ እንደሚናገሩ ዝም ብለህ ጸልይ ማለት ላይሆን ይችላል። ምን ማለት ይችላል? ጸሎትን አስብ፣ ጸሎትን አሰላስል፣ ዝም ብለህ ነገር በል። ሰዎች ቃሉን ማጥናት ያለብን የእግዚአብሔርን ቃል ለማመን እንጂ ከእግዚአብሔር ቃል ለመውጣት አይደለም። አስራት ሲል እግዚአብሔር ቃል ምን ማለቱ ብለው ሰዎች ሲያጠኑ አስራት የማይከፍሉበትን መንገድ ለማመቻቸት ነው። many people እናንተ አይደላችሁም ደግነቱ ቀርተዋል አልኩ። ለዚህ ነው በነጻነት መናገር። በነጻነት ምን ማለቱ ነው? ከሕግ በፊት ከሕግ በኋላ፣ በሙሴ ጊዜ፣ በአብርሃም ጊዜ፣ በኢየሱስ ዘመን፣ በከሌ ዘመን፣ በአሁኑ አውድ ሲታይ በአዲሱ ፍጥረትና ከአዲሱ ልደት በኋላ መጨረሻ ላይ ይደርሱበታል። አስራት የለም ይላሉ። የደረሱበት ይሄ ነው። sowing and reaping። የእግዚአብሔር ቃል ያለው ያ እውነት ነው። believe the word። ያን ጊዜ ሁላችሁ ነገራችሁ በበረከት ይሞላል። the Lord will bless you። ጢሞቴዎስ 3:14 አንተ ግን በተማርከውና በተረዳኸው ጽና። praise God አሜን። እስቲ በተማርኩትና በሉ እስቲ በተረዳሁት እጸናለሁ። praise God ይህን ከማን እንደተማርከው ታውቃለህና ከሕፃንነትህ ጀምሮ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍት ምን ብለሃል? አውቃል። ቅዱሳን መጻሕፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው። ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅም መንገድ ለመምከር ምን ያደርጋሉ? so believe the written word of God። praise God አሜን። ከኔ ጋር ናችሁ ወይ? believe the written word of God። ዘፋኝነት ወይም ደግሞ ዘፋኞች የእግዚአብሔርን መንግስት አይወርሱም ሲል ምን ማለቱ ነው? ሰዎች ትንሽ የሚዘፍኑበትን መንገድ ለማመቻቸት ነው። ምንም ፓሽን ኖሯቸው እኮ አይደለም። but they want to have a space። ምን ይባል መሰላችሁ? በህግ ዓለም ላይ ጠበቃ ሆኜ አላውቅም፣ ግን ጠበቃ ዳኛ ምናምን ስትሆኑ ጠበቃ ሁልጊዜ የሚከራከረው እናንተ ሰው ገላችሁ ሊሆን ይችላል፣ ትልቅ ወንጀል ሰርታችሁ ሊሆን ይችላል። የጠበቃ የጠንካራ የጎበዝ ጠበቃ ኳሊቲ የህግን ጋፕ ማግኘት ነው። የህግ ክፍተት ይባላል። because በዓለም ላይ በምድር ላይ ፍጹም የሆነ ህግ የለም። there is always a gap። በህግ መሃል ክፍተት አለ። so ጥሩ ጠበቃ ጠንካራ ጠበቃ ሁልጊዜ እናንተን የሚያስመልጥበትን የህግ ክፍተት ይፈልጋል። ጠበቃ ስላልሆናችሁ አልገባችሁም? ክፍተት ነው የሚፈልገው። ገብቷችኋል? there is a gap። በርግጥ ነው ይላል አልገደለም፣ ገድሎታል። እሷን ለሚገደል እሱ ነው የገደለው። ግን ይላል ጠበቃ እንደዚህ ነው ግን ብሎ ይጀምራል። ግን የነበረውን ሲቹዌሽን መርዳት አለበት ይላል ክቡር ዳኛ። there is another law። ራስን የመከላከል ራስን የመጠበቅ ደግሞ ጠዋት ነበረ ገና ከእንቅልፉ ለተነሳ ስለነበረ ኮንሺየስ አልነበረም ይላል። የህግን ክፍተት እየፈለገ because unconsciously የገደለ ሰው የሚል ህግ አለ ሌላ። always ያንን ወንጀለኛ የሚያስመልጥበት የህግን ክፍተት ነው የሚፈልገው። ጠበቃ ማለት ይሄ ነው ባጭሩ። ለዚህ ነው ብዙ ጠበቆችን ወደ ጌታ ስንሄድ አናገኛቸው የሚባለው። I'm just kidding። praise God። የህግ ክፍተት ሰው ሁሉ ይሙት ያለውን ሰው የህግን ክፍተት ይፈልጋል ጠበቃ። አብዛኛው ክርስቲያን በእግዚአብሔር ቃል ላይ የሚፈልገው ያንን ነው። instead of believing the word የቃሉን ክፍተት ዘፋኝ ሲል ዕብራይስጡ ምን ማለቱ ነው? አጠጡ ሲል ምን ለማለት ፈልጎ ነው?
ብዙ ሆናችሁ አጠጡ ማለቱ ነው። I'm just giving you something. Praise God. The written word. Believe it. በረከታችሁ ያለው የእግዚአብሔርን ቃል እንደወረደ በማመን ውስጥ ነው። እንደወረደ እንዳለ እንደተጻፈ እንደዛው praise God believe በረከታችሁ ያለው በውስጣችሁ ያለውን የመንፈስ ቅዱስን ድምጽ በማመን ውስጥ ነው because እግዚአብሔር በቃሉ ደግሞም በውስጥ ምስክርነት ነው የሚናገረን ውስጣችን ቮይስ አለ ሃሌሉያ አሜን የሚል ሰው አለ ወይ ኦኬ ይሄኛው ጥቅስ አልተጻፈም ይሄኛው ጥቅስ እንደዚህ አይለኝም so there is a voice in you holy spirit በውስጣችሁ አለ ድምጽ በውስጣችሁ አለ የምትሰሙት ድምጽ አለ praise God ትናንት ከሰዓት መንፈስ ቅዱስ ነገር ተናገረኝ and I repented immediately በተናገረኝ ቅጽበት እውነቴን ነው የምነግራችሁ I did something ወይም ደግሞ ከሰው ጋር የሆነ ነገር ዲስከስ እያደረኩ እኔ ነኝ ትክክል እኔ ነኝ የተበደልኩት ግን አርጊውመንቱን ማሸነፍ የነበረብኝ መጨረሻ ላይ ግን የሆነ ሰዓት ላይ ሆሊ ስፒሪት he said just ነገር አብርዳለች praise God that's the Holy Spirit just leave it በቃ you can't prove every point በህይወታችሁ ላይ አይደለም እንዴ ሁሉን ፖይንት ፕሩቭ አርጋችሁ ሁሉ ቦታ አሸንፋችሁ ምዘርቁታ just let it go መብቱ እኮ ያንተ ነው ትክክለኛው ሰው እኮ አንተ but there is a voice hallelujah ይሄን ነው ማለት there is a voice you see ብዙ ጊዜኛ ምን ሄደው ኖ እኔ ነኝ ራይት እኔ ነኝ ትክክል በቃ እኔ ፊት አውራሪ ልጅ ነኝ ኖ ፊት አውራሪ ልጅ ማነ ግን there is a voice in you there is a Holy Spirit in you praise God በእውነት ነው ማለት the moment ራሴን I said Holy Spirit I repent I just leave it ስል የእግዚአብሔር ሰላም መጥቶ ውስጤን ሲወርሰው ይታወቃል I was not angry anymore or disappointed ለምን የእግዚአብሔር ሰላም there is a voice in you ብዙ ጊዜ በህይወታችሁ ላይ ልክ ነው ልክ አይደለም ኃጢአት ነው ኃጢአት አይደለም የሚለው ጥያቄ የሚመለሰው በዚህ ድምጽ ነው there is a voice ሃሌሉያ አሜን በረከታችን ያለው በዛ ውስጥ ነው ሮሜ 8:14 የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ምን ያደርጋል ይመሰክራል ዊትነስ አለ ኢነር ዊትነስ ይባላል የውስጥ ምስክርነት ሃሌሉያ አሜን 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 ኢነር ዊትነስ የሆነ ጊዜ ላይ የሆነ ነገር መክፈል ፈልጌ ያን የምከፍልበት በቂ ፋይናንስ አልነበረኝምና ግን it was very important to pay ከዛ በኋላ መንፈስ ቅዱስ I don't know he speak to us in a different way መንፈስ ቅዱስ ድምጽ መጣ እንዴት ነው ይሄን ነገር የምከፍለው ያልኩ ያሰብኩ Holy Spirit ይሄንን ያህል አማውንት ዝራ አለኝ እኔ አነሰኝ ነው የምለው እሱ ደግሞ ይለኛል እጃ ላይ ቀንሰው ይለኛል ካለው ላይ እንደገና ዝራ ይለኛል I said this is it. But I obeyed that voice praise God ከዛ ላይ ይውላችሁ በእውነት ነው ማለት it was very critical ያሰብኩ በድምጽ መጣ ከዛ ወይ ደግሞ ለማን እንደምዘራው ተናገረኝ ያ የምዘራው ሰው ደግሞ ቅርቤ ላይ እንኳን ያለ ሰው አለ is not even you know በኔ እይታ ለመዘራት ፌቨራብል የሆነ ሰው አይደለም you know በኔ እይታ ለመዘራት የሚሆን አይደለም ለመዘራት የሚሆን አለ የማይሆን አለ praise God በሰው but the Holy Spirit መንፈስ ቅዱስ እንደተናገረኝ ያመንኩት በዛ ሰው ላይ ዝራ ስላለኝ ሌላ ሰው ላይ ቢለኝ ኖሮ ትንሽ ተጠብቀው ነበር በዛ ሰው ላይ ሲለኝ Holy Spirit I said this must be the voice of the Holy Spirit inner voice you see ለዚያውን ጥቅስ ይገኛል የለም ጥቅስ እስቲ 3 ጥቅስ ጥቀስ እንዴት አድርገ ነው የምጠቅሰው እኔና መንፈስ ቅዱስ አወራን ያልኩት እንጂ ጥቅስ የለኝም it's an inner voice ያ መንፈስ ከመንፈሳችሁ ጋር ይመሰክራል ለበረከታችሁ የሚሆን ምስክርነት ተቀበላላችሁ እግዚአብሔር የታሰራችሁበትን ነገር የሚፈታበት ሳውንድ ይልካል ድምጽ ይልካል believe that voice ያን ድምጽ በማመን ውስጥ ነው እግዚአብሔር ነገራችሁን የሚፈታው
Trust me, it was a surprise. ለኔም ለዛም ሰው ያንን ነገር ካደረኩ በኋላ በጌታ ፊት ነው የምነግራችሁ። no struggle ይሁን የመንፈስ ቅዱስ ደጅ የሆነ ነገር ሲመታየው ተሰበረ። I paid what I supposed to pay. መክፈል የነበረብኝን የምከፍልበት የእግዚአብሔር አቅርቦት መፍሰስ ጀመረ። የእግዚአብሔር በረከት ወደ ህይወታችሁ የሚለቀቀው ባመናችሁት ድምጽ ልክ ነው። what do you believe? ዛሬ ብርሃን እየተካፈላችሁ ነው። believe that voice. There is a voice. There is a voice. የመንፈስ ቅዱስ ያ መንፈስ ከመንፈሳችሁ ጋር ሆኖ ምን ያደርጋል? because የናንተ መንፈስ አለ፣ የሰው መንፈስ፣ የእግዚአብሔር መንፈስ አለ። ያ የእግዚአብሔር መንፈስ ለመንፈሳችሁ ይናገራል። ያ ቮይስ የናንተ ብቻ ነው። you see ለዚህ ነው በረከት መንፈሳዊነት የሆነው። believe የእግዚአብሔርን ድምጽ ስሙኝ ባካችሁ። የእግዚአብሔርን ድምጽ ሌላው የምታምኑበት መንገድ ፐርሰናል ኤክስፒሪየንሳችሁን according to your personal experience እግዚአብሔር በግል ከናንተ ጋር ማውራት የለመደበትን መንገድ ማመን አለባችሁ። there is a personal and a special way እግዚአብሔር ከናንተ ጋር የሚያወራበት። ያ አይነት ወሬ ከእግዚአብሔር ጋር የለኝም የምትሉ ሰዎች ካላችሁ I pray for you. You need discipline. የእግዚአብሔርን ድምጽ የመስማት ኤክስፒሪየንስ ያስፈልጋል። there is a way እግዚአብሔር ከናንተ ጋር የሚያወራበት። ምንድነው ፐርሰናል ኤክስፒሪየንሳችሁ? እንዴት ነው እግዚአብሔር ዩዥዋል የሚናገራችሁ? how you see it's different. ለእያንዳንዱ ሰው እግዚአብሔር የሚናገርበት ዲፍረንት መንገድ አለ። 3 ልጆች ቢኖራችሁ እናንተ 3 ልጆቻችሁን በአንድ አይነት መንገድ አታወሩም። ልጆች ያላችሁ ሰዎች እንታ ታውቃላችሁ። 3 ልጆች ቢኖራችሁ ወይም 4 ልጆች the same message ሁሉም በአንድ አይነት መንገድ አታወሯችሁ። there is a way ልጆቻችሁም እናንተን ሲያወሩ ሁሉም በአንድ አይነት መንገድ አያወሯችሁ። there is a way የሆነ መንገድ አለ የሚያወሯችሁ። praise God. I don't know if I'm communicating. there is a way. the same message ለሶስት ልጆቻችሁ ብትነግሩ አንደኛው ሊቀበለዋል፣ አንደኛው ያጉረመርማል፣ አንደኛው ያለቅሳል። but he told them the same thing because የተለያየ መንገድ አለ ልጆቻችሁ። by the way as a parent አንዱ ትልቁ ብስለት ልጆቻችን እንዴት አድርገን ኮሙኒኬት እንደምናደርገው separately because ልጆቻችሁን አስተውላችሁ ከሆነ እኔ አሁን ሁለት ልጆች አሁን አይደለም ሁለቱም ከኔ ጋር የሚያወሩበት መንገድ የተለያየ ነው። እሱ የሚፈልገውን የሚጠይቅበት መንገድ አለ፣ እሷ የምትፈልገው የምትጠይቅበት መንገድ it's very different, very special. እሷ ብዙ አሬንጅመንት አላት ከመጠየቋ በፊት ሴሪሞኒ አለው። praise God. በጣም ብዙ ሴሪሞኒ አለው፣ ብዙ ስትራቴጂ አለው፣ ብዙ ዘዴ አለው። ከዛ መቼ እሺ እንዳላችሁ አታውቁም። እሷ ንግግሯን እሺ ብላችኋል፣ ግን ምን እሺ እንዳላችሁ አታውቁም። እሺ that's done. ጎረምሳው ኮሙኒኬት የሚያደርገው የራሱ መንገድ አለ። ቴክስት ነው የሚያደርገው። I need this አለቀ። አርጊውመንት አለ፣ አይሆንም፣ አይቻልም፣ ለምን ይትላል? he's always argue. አንተ ሁሉ ጊዜ የምትለውን እሺ አትልም ይለኛል አንዳንድ ጊዜ። why? the way he communicates is different. ይኸውላችሁ እግዚአብሔር ከእያንዳንዳንቺ ጋር የሚያወራበት የተለያየ መንገድ አለው። the same way አይናገረንም እግዚአብሔር። ያንን የመናገሪያ መንገድ ዲዘርን ማድረግ አለባችሁ። he is speaking to you እንደ ነብይ ከላይ ይናገር። አንዳንድ ሰው ተራራ ላይ ይወጣል። ለምን? ቴስቲሞኒ ሰምቷል። ተራራ ላይ ወጥቼ 40 ቀን ከተቀመጥኩ በኋላ ውሃ አልጠጣውም፣ እንጀራ አልበላውም፣ ከሰው ጋር አላወራውም፣ ጌታ በታላቅ ድምጽ ወደኔ መጣ ሲል ነብይ ይሰማላ። በንጋታው ጨርቁን ሰብስቦ ወደ ተራራ ሄደ። ቁጭ ይላል እዛ ተራራ ላይ ምንም የለም። ለምን? እግዚአብሔር ሜሪን የሚናገርበት መንገድ አለ፣ ዘሌን የሚናገርበት መንገድ አለ። እሱን በሚናገርበት መንገድ እሷ ላይ ይናገር ይችላል። ለዚህ ነው በህይወታችሁ ላይ በረከታችሁን የምታገኙበት መንገድ እግዚአብሔር ስፔሻሊ እናንተን የሚናገርበትን መንገድ ፋይንድ አውት ማድረግ አለባችሁ። you must be close enough. እግዚአብሔር how እንዴት ነው እግዚአብሔር ኮሙኒኬት ሊያደርገን እየሞከረ ያለው? አንድ ሰው ሲነግረኝ አንድ ጊዜ it's very funny እሱም ጉባኤ ላይ ስለተናገረው I don't mind ናይጄሪያ ላገለግል ሄጄ አለ አጋንንት ጮኸ አለ። አጋንንቱ ሲጮህ in the mighty name of Jesus shout 3 times
and go out አልኩት አለ። ሶስቴ ጮኸ ውጣ ነው እሱ እዛ የለመደው ነው ክፍለ ሀገር በምናምን። ከዛ አጋንንቱ እንደዚህ ያለኝ ሰር አለኛል I don't understand this kind of commandment አለኛል። እንዲህ አይነት ትእዛዝ ሰር ብሎኝ ነው አለ። I don't really understand እንደዚህ አይነት ትእዛዝ እኔ ከመቼ ጀመረ ለምንድን ነው ሶስት የሚጮሃል? አጋንንቱ ራሱ ግራ ገባው። he doesn't even know እንደዚህ ሶስት ጊዜ ሰባት የሚባል። ከዛ ወደ ፓስተሩ ዞርኩና ምንድነው የምትለው ሴትዮ አልኳት። አይ ይሄ ትእዛዝ አልገባትም እዚህ ሀገር እንዴት ነው የምታስወጣለኝ አለ አልኩት አለ። አይ አውት ስንለው ይወጣል አለ። አሃ እንደዛ ነው እና ጠጋብታ አልኩት አለ። አውት አልኩት አለ። ሄደ አለ በቃ። ኢቭን ሰይጣን ራሱ የሚያወራበት መንገድ አለ ያልኳችሁ ነው። trust me እግዚአብሔር ስፔሻሊ ከኛ ጋር የሚያወራበት መንገድ አለ። ይሄ ብርሃን ነው ውስጣችሁ ንጋ። አንዳንዶቻችሁ እግዚአብሔር በህልም ነው የሚናገራችሁ። አንዳንዶቻችሁ በሰው ነው የሚናገራችሁ። አንዳንዶቻችሁ በራእይ ነው የሚናገራችሁ። አንዳንዶቻችሁ የሆነ በዝማሬ ነው የሚናገራችሁ። አንዳንዶቻችሁ I don't know how but he will speak to you in a special way because you are a special person. ለእግዚአብሔር you are very special. እግዚአብሔር ከኛ ጋር በጅምላ አይደለም ዲል የሚያደርገው ኖ። እግዚአብሔር ሳሙኤል ጋር ሲመጣ ከሳሙኤል ጋር የሚያወራበት እግዚአብሔር ለሳሙኤል በሲሎ ይላል በቃሉ ይገለጥለት ነበር ይላል። ሳኦል ጋር ሲሄድ እግዚአብሔር ደግሞ እንደዛ አይገለጥለትም ቢኮዝ ሰውየው እንደዛ አይሰማ። ይቀሰቅሰውና ሳሙኤልን ሄድና አንተ ማትሰማ አንተ ማትታዘዝ ብለ በአማርኛ ንገረው ይላል። that's how he listens. እግዚአብሔር ዳዊት ጋር ሲመጣ ደግሞ ከዳዊት ጋር የሚያወራበት መንገድ አለ። ዳዊት ጋር ደግሞ ሲመጣ ዳዊት ጋር ሄደ በምሳሌ ነገር ናታ እንደዛ ላይ በምሳሌ ቀስ አርገ ንገረው። he knows የቱ ጋር የዳዊት ሪስፖንድ እንደሚመጣ እግዚአብሔር ያውቃል። እግዚአብሔር ይሄውላችሁ very special way ያለው ላንቺ የሚናገርበት blessingአችሁ በረከታችሁና ብልጽግናችሁ ተሰውሮ ያለው እዛ ንግግር ጋር ነው። he will speak to you በጌታ በኢየሱስ ስም ጆሮቻችሁ ይከፈቱ። የልባችሁ ጆሮች በጌታ በኢየሱስ ስም ይከፈቱ። የእግዚአብሔርን ድምጽ ሰምታችሁ በማታውቁበት መንገድ እግዚአብሔር ለእናንተ መናገር ይጀምራል። አሜን። then you know when God speaks. እግዚአብሔር ሰው ፓስተር ቤኒን ሲናገር እንደዚህ ያለ አንድ ጊዜ ጉባኤ ውስጥ ቆሜ አለ። አንድ ሴት ጠራዋትና አለ አንቺ ሴት ካንሰር አለብሽ ልጸልይሽ ነው አልኳት አለ። I don't have cancer አለችኝ። I don't have cancer ብላ እንደዚህ አለችኝ። you do አልኳት አለ። ጉባኤ ቁጭ ብሎ ያየናል እና እሷ እንከራከራለን አለ። አለብሽ የለብኝም አለብሽ you know what አልኳት አለ። I know when God speaks to me አልኳት አለ። I know ከዛ ማልቀስ ጀመረች። አይ አንድ አገልጋይ መጥቶ አለብሽ ብሉሽ የለብኝም በይ ብሎኛል እየካድኩት ነው እንጂ እሱማ አለብኝ አለችኝ። but the point is I know when God speaks. ይኸውላችሁ ወደዛ አይነት የህይወት ሌቭል ላይ እግዚአብሔር ያስገባችኋል። you will know when he speaks. praise God. especially እግዚአብሔር መንፈስ እዚህ አለ። አሜን። establish a strong relationship ከእግዚአብሔር ጋር። እግዚአብሔር ከናንተ ጋር የሚያወራበት when you are a leader ያን ታውቃላችሁ ሰዎች የተለያየ ኮሙኒኬሽን ስኪል አላቸው በህይወታችሁ ላይ የሚመጡበት it's a great thing። እግዚአብሔር በዛ blessing ይባርካችኋል። ሃሌሉያ። ሰው ሁሉ ምንም ነገር ሳይቀበል ከጉባኤ ሲወጣ but you receive something because እግዚአብሔር ተናግሯችኋል። አሜን። believe እግዚአብሔር prophetically ምሪትን ወደታችሁ ሲያመጣ you have to believe that። የበረከት መንገድ እያወራው ነው። prophetic guidance እግዚአብሔር ወደ ህይወታችሁ ሲልክ believe it። አሜን። በቃሉ በውስጥ ምስክርነት እግዚአብሔር ባስተማራችሁ ስፔሻል ዌይ ከዛ ደግሞ prophetic guidance እግዚአብሔር ወደ ህይወታችሁ ያመጣል። believe it። praise God። ኢያሱ 1:3 ለሙሴ በሰጠውትም ተስፋ መሰረት እግራችሁ የሚረግጠውን ቦታ ሁሉ ሰጣችኋለሁ። የርስታችሁ ዳርቻ ከምድረ በዳው እስከ ሊባኖስ ከታላቁ ወንዝ ከኤፍራጥስ አንስቶ የኬጣውያን ምድር በሙሉ ይዞ በምዕራብ በኩል እስከ ታላቁ ባህር ይደርሳል።
እግዚአብሔር ነው ይኸውላችሁ ይሄ this is እግዚአብሔር ለሙሴ ተስፋን በሰጠው መሰረት there is a prophetic guidance ኢያሱ የእግዚአብሔር ሕዝብ ለማገልገል ሲተካ የተተካው በፕሮፌቲክ ጋይዳንስ ነው there is no new voice የሚሰማው ከኔ ጋር ናችሁ አዲስ ድምጽ አይደለም የሚቀበለው there is a voice already እሺ እግዚአብሔር በህይወታችሁ ላይ የሚልከው ፕሮፌቲክ ቮይስ አለ አንዳንድ ጊዜ ያ ፕሮፌቲክ ቮይስ በምክር ነው የሚመጣው በምክር አንዳንድ ጊዜ ያ ትንቢታዊ ድምጽ በቁጣ ነው የሚመጣው በቁጣ when somebody spiritual authority በህይወታችሁ ላይ ያለ ሰው angry ሆኖ ሲያናግራችሁ don't just take it he is angry no maybe Holy Spirit is saying something በስብከት ሊሆን ይችላል ወይም ደግሞ በፕሮፌቲክ ቮይስ ሊሆን ይችላል የሰራዊት ጌታ እግዚአብሔር እንዲህ ይላል ተብላችሁ ሊሆን ይችላል believe it በረከታችን ያለው እዛ ውስጥ ነው እግዚአብሔር ሁሉ ጊዜ ትንቢታዊ ምሪትን በህይወታችሁ ላይ ያዘጋጃል don't follow majority አብዛኛው ሰው የሚሄድበት መንገድ አትከተሉ እግዚአብሔር ለእናንተ መንገድ አለው አሜን አሜን ኧረ ሃሌሉያ 2 minutes I'm done የእግዚአብሔር መንፈስ በዚህ አለ የእግዚአብሔርን ድምጽ የማመን ዋጋ በረከታችን ያለው እዛ ውስጥ ነው ለዚህ ነው ለኢያሱ ሲነግረው እንደዚህ ያለው ድምጼን ከሰማና ካመንክ ዋጋው ይሄ ነው አለ ነምበር 1 በህይወት በመትኖርበት ዘመን ሁሉ ማንንም አይቋቋምህም አለ እስቲ አንድ ሰው አሜን ይበል ማንንም እግዚአብሔርን ድምጽ ነው የምትሰማው አለ የምታሰላስለው የኔን ድምጽ ነው are you working with me ቃሌን ትሰማለህ አለው በህይወት ዘመን ሁሉ ማንንም ማለት ስንት ሰው ነው ማንንም any circumstance ድህነት ነው አለ በሽታ ነው ጨለማ ነው እርግማን ነው ማንንም አይቋቋምህም እስቲ አሜን በሉ እስቲ this is the blessing እግዚአብሔር በህይወታችሁ ላይ የሚናገረው ነገር ነው ማንንም አይቋቋምህም ቃሌን አሰላስል አለው ህግጋቴን ጠብቅ አለው walk with me የተጻፈውን አስተው believe it በህይወት ዘመን ሁሉ እስቲ ከኔ ጋር ውጁ በህይወት ዘመን ሁሉ በሉ እስቲ ማንንም እስቲ ድገሙት ማንንም በሉ እስቲ አይቋቋመኝ ሃሌሉያ no poverty no lack እጥረት ድህነት በሽታ ጨለማ እርግማን በጌታ በኢየሱስ ስም የኛ ፖርሽን አይደለም ቀጥሎ እንደዚህ ያለው ከሙሴ ጋር እንደነበርኩ አንተ ጋር ሆናለሁ ቃሌን በልብህ ታኖራለህ ታሰላስላለህ አለው ይሄ ነው የሚሆን I will be with you ካንተ ጋር ሆናለሁ እግዚአብሔር ከናንተ ጋር ይሆናል እግዚአብሔር ከኛ ጋር ይሆናል when you believe his words he will be with you እግዚአብሔርን ድምጽ ማመን ስትጀምሩ እግዚአብሔር ከናንተ ጋር ይሆናል በተገለጠ መንገድ ከናንተ ጋር ይሆናል ወድቃችኋል ሲባል በመቆም እግዚአብሔር ከናንተ ጋር ይሆናል በማቆም ነው እግዚአብሔር ከናንተ ጋር የሚሆነው he will prove you enemy is wrong ጠላቶቻችሁን ሁሉ እንደሳቱ ይነግራችኋል እግዚአብሔር in the mighty name of Jesus አሜን 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 እግዚአብሔር ከናንተ ጋር ይሆናል ያ ብቻ ነምበር 3 ሙሴን ኢያሱ እንደዚህ ያለው ከቶ አልጥልህም አሜን የሚል ሰው አለ ከቶ አልጥልህም አሜን ከዛስ አልተውህም I will never leave you nor forsake you አልጥልህም አልተውህም ካንተ የሚጠበቀው ይሄ ነው አለ የህጉን ቃል በልብ አሰላስለው believe what I say አስገባሃለሁ ያልኩ ቦታ አስገባሃለሁ እሰጣለሁ ያልኩን እሰጣለሁ ትወርሳለህ ያልኩን ትወርሳለህ whatever እግዚአብሔር የነገራችሁ ነገር ያ እውነት ነው የተጻፈላችሁ ቃል እውነት ነው በውስጣችሁ ያለው መንፈስ ቅዱስ ምስክርነት እውነት ነው እግዚአብሔር ለብቻችሁ የነገራችሁ እውነት ነው እግዚአብሔር በህልም በራእይ የነገራችሁ it's true እግዚአብሔር በሰጣችሁ ነቢያት የነገራችሁ ቃል እውነት ነው just believe it አልጥልህም ከቶስ ምን አላረግህም I will never leave you I will never leave you እግዚአብሔር ብቻ እንደዚህ የሚለው I will never leave you አሜን የሚል ሰው አለ ወይ ይሄ ከእግዚአብሔር ብቻ የሚሰማ ቃል ነው አልጥልህም አልተውህም እስቲ ከኔ ጋር ተናገሩ እግዚአብሔር በሉ እስቲ አይጥለኝም አይተወኝም ሃሌሉያ እግዚአብሔር ኢያሱን ቀጥሎ እንደዚህ ያለው ያሰብከው ይቃናልሃል praise God ከዛም እንደዚህ ያለ ይሳካልሃል oh yes you shall prosper you will have a good success አለው እግዚአብሔር ያሰብከው ሁሉ ነው አለ ይከናወንልሃል ያሰብከውን ሁሉ የሚያከናውንልህ ያመንከው የእግዚአብሔር ድምጽ ነው የሰማኸው you heard a voice praise God የሆኑ ሰዎችን ድምጽ ሰምታለ መንገድ የጀመርከው እግዚአብሔርን ነው የሰማኸው oh hallelujah ሩቅ መንገድ መሄድ ትፈልጋላችሁ እግዚአብሔርን ድምጽ መኑት just believe his voice ሩቅ መሄድ ከፈለጋችሁ ዘልቃችሁ መሄድ ከፈለጋችሁ
ከሲዝን ውጭ መሆን ከፈለጋችሁ አያችሁ እግዚአብሔር ድምጽ መስማት ከሲዝን ውጭ ሆነ ሲያረጋችኋል ከሲዝን ውጭ because ይሄው ሲዝናችሁ ምናልባት የመጣውለግ ሊመስል ይችላል እናንተ እየለመለማችሁ የእግዚአብሔርን ድምጽ ማመን ከሲዝን ከናንተ ካላችሁበት ሲዝን ጋር አብሮ አይሄድም የናንተ ህይወት the season is different hallelujah ሰዎች በመገረም ያዩአችኋል but there is something in your life ህይወታችሁን የደገፈ ነገር አለ መልህቅ የሆናችሁ ነገር አለ እናቃውያንን ያያችሁ ውስጣችሁ መልህቅ አለ ነፍሰ ገዳይ ያያችሁ ውስጣችሁ መልህቅ አለ ወርሳሃለው የሚለውን ያያችሁ ውስጣችሁ የሆነ መልህቅ አለ ምን የሚል ያሰብከው ይሳካልሃል መንገድ ይቃናልሃል በአንድ ሰውት ላይ የተናገርኩ ነው በጌታ በኢየሱስ ስም ያሰባችሁት ይቃናላችኋል ነገራችሁ ይሳካላችኋል you will have a good success ከፊታችሁ ያለው መንገድ የመቃናት ነው የመሳካት ነው እግዚአብሔር ያላችሁ እውነት ነው እግዚአብሔር ለበረከታችሁ ተናገረው it's true እግዚአብሔር እውነተኛ ነው እግዚአብሔር ለኢያሱ ያለው ነገር ነው ቃሉን በልብ ሰውረው አለ believe it ይሳካልሃል ይከናወንልሃል you shall have a good success ፋይናሊ እግዚአብሔር እንደዚህ ያለው እግዚአብሔር ኢያሱን እንዲህ አለው praise God ቃሉን በውስጥ አድርጎ ካለው በኋላ ነው ከሙሴ ጋር እንደነበርኩ ሁሉ ካንተ ጋር በመሆን ያውቁ ዘንድ በእስራኤል ሁሉ ፊት አንተን ከፍ ማድረግ በዛሬው ዕለት I will lift you up in the mighty name of Jesus የሆነ ሰው ከሲቹዌሽን ውስጥ እግዚአብሔር ከፍ ሲያረጋው ያዩ he will lift you up ካላችሁበት ነገር ውስጥ እግዚአብሔር ከፍ የሚያረጋችሁ ሰዎች አላችሁ ከተከበባችሁበት ነገር የመዋጥ ስሜት የተሰማችሁ ካለ ነገር እየተወረስኩ ነው ብላችሁ ከምታስበው ሲቹዌሽን ውስጥ እግዚአብሔር ከፍ የሚያረጋችሁ ሰዎች አለ in the mighty name of Jesus አሜን የሚል ሰው አለ መርከብ በባህር ላይ ይውላችሁ ከፍ ብሎ እንደሚሄድ ሲቹዌሽናችሁ ላይ እግዚአብሔር ከፍ ያደረጋችሁ ዛሬ ያለው እግዚአብሔር ዛሬ ለአንድ ሰው ዛሬ እያለ ነው አሜን 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 ዛሬ በዚህ ሳምንት በዚህ ወር ይሄ አመት ከማለቁ በፊት አሜን የሚል ሰው አለ ወይ እግዚአብሔር ከሁኔታው በላይ ከፍ የሚያረጋው ሰው አለ I will lift you up የሚጠበቅብህ አንድ ነገር ነው አለ believe ያልኩህን ነገር እመን አረ አሜን 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 አስገባሃለሁ ያልኩ ቦታ አስገባሃለሁ ትወርሳለህ ያልኩን ትወርሳለህ ትይዛለህ ያልኩን ትይዛለህ I will lift you up ዛሬ በእስራኤል ልጆች ፊት አለ ከፍ ማድረግ ከሲቹዌሽን ከፍ ማድረግ የሆነ ሰው ከድህነት ውስጥ ከፍ ያለ ሲወጣ ያያየው I see it in my spirit ከበሽታ ውስጥ ከፍ ያለ ይወጣ ነው ከዕዳ ህይወት ውስጥ ከፍ ያለ ይወጣ ነው ከኮንፊውዥን ከፍ ያለ ይወጣ ነው ሃላዲያኖ ማሶፕራዲያ ሼር አዶና ሞሶፕሮሎቬዲያ in the mighty name of Jesus በዛሬው ዕለት በዚህ ቅጽበት በዚህ ደቂቃ በዚህ ሰከንድ እግዚአብሔር ከሁኔታው በላይ ከፍ የሚያረጋው ሰው አለ oh yes ተነሱና ጸልዩ በልሳኖቻችሁ እግዚአብሔር መንፈስ እዚህ አለ pray in the spirit ዛሬ ነገ አይደለም ዛሬ በኋላ አይደለም አሁን ካላቬና ማሳፕሮዲያኖ oh yes Father we give you praise yes pray in the spirit በልሳኖቻችሁ ጸልዩ ጌታ መንፈስ በዚህ አለ ዛሬ አንተን ከፍ ማድረግ ይጀምራል ህይወትን ከፍ አረጋዋለሁ ስራህን ከፍ አረጋዋለሁ ትዳርህን ነው ከፍ አረጋዋለሁ ፋይናንስህን ነው ከፍ አረጋዋለሁ ለምን አለ ቃሌን በልብ አድርጋልና you believe my word ሰዎች ሁሉ እንጠፋለን ሲሉ አያንጠፋም ብለሃል ማለቃችን ነው ሲሉ አናልቅም ብለሃል መጨረሻችን ነው ሲሉ አይ ጅማሬያችን ነው ብለሃል ሃሌሉያ የጠራን እግዚአብሔር በምድረ በዳ ሊተወን አይደለም ብለሃል በምድረ በዳ ሊያስቀረን አልጠራንም ብለሃል ባህሩን የከፈለ እግዚአብሔር ውሃን ያፈለቀ እግዚአብሔር ጫማችን እንዳያልቅ ያደረገ እግዚአብሔር እባብና ጊንጡ እንዳይነድፈን ያደረገ እግዚአብሔር ወደ ተስፋይቱ ምድር ያስገባናል ብለሃል ስለዚህ ዛሬ ላንተ የከፍታ ቀን ነው አለ የከፍታ
Oh yes. Calavena manto pradiano. Sheba bagado soprolovene. Pray in the spirit. በልሳኖቻችሁ ጸልዩ ለደቂቃ Hallelujah, 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 hallelujah. Yes. This is your day. ይህ ቀን ያንተ ቀን ነው። ይህ ቀን ያንቺ ቀን ነው። Yes. እግዚአብሔር የተናገረውን እንደሚያደርግ ያለውን እንደሚፈጽም ይሄ ያንተ ቀን ነው። ዛሬ ከፍ ላደርግ እጀምራለሁ። በመንፈሴ እያየሁ ነው። This is a prophetic voice. እግዚአብሔር አንድን ሰው ከአዘቅቱ ሲያወጣ እያየሁ ነው። ከሸለቆው ሲያወጣ እያየሁ ነው። ከጥልቅ ድህነት ውስጥ ሰውን እግዚአብሔር ሲያወጣ እያየሁ ነው። ከዕዳ ውስጥ እግዚአብሔር ሲያወጣ እያየሁ ነው። ከፍርሃት ውስጥ እግዚአብሔር ሰውን እያወጣ ነው። ከጨለማ ውስጥ እያወጣ ነው። ዛሬ አንተን ከፍ ማድረግ ይጀምራል። እግዚአብሔር ዛሬ አንቺን ከፍ ማድረግ ይጀምራል። ከላዲያኖ ማሳፕራሊያ Oh yes. እግዚአብሔር ፍቅር ነው ወራ እግዚአብሔር ፍቅር ነው ወራ ያሳየ ተገበረ እግዚአብሔር ፍቅር ነው ወራ እግዚአብሔር ፍቅር ነው ወራ ያሳየ ተገበረ እግዚአብሔር ፍቅር ነው ወራ እግዚአብሔር ፍቅር ነው ወራ የጌታ መንፈስ እዚህ ያለ worship him የተገበረ እቺ ሴት ኃጢአተኛ ናት ሕግ አለ አንተም ፍረድባት እያሉ ላመጧት ለዛች ነፍስ ጠበቁት ምን እንደሚመልስ እሱ ግን እውነቱን ተናገረ ሁሉ ራሱን እንዲያያረገ የእሷንም ፍርዷን አንስቶላት አትድገሚው ልጄ ሂጂ አላት እግዚአብሔር ፍቅር ነው ወራ እግዚአብሔር ፍቅር ነው ወራ ያሳየ የተገበረ Yes. እግዚአብሔር ፍቅር ነው ወራ ያሳየ የተገበረ እግዚአብሔር ፍቅር ነው ወራ እግዚአብሔር ፍቅር ነው ወራ ያሳየ የተገበረ እግዚአብሔር ፍቅር ነው ወራ እግዚአብሔር ፍቅር ነው ወራ ያሳየ ለኔ መልካም ነህ አንተ ለኔ መልካም አንተ ለኔ መልካም ነህ አውጁ ለኔ መልካም አንተ ለኔ መልካም ነህ አንተ ለኔ መልካም አንተ ለኔ መልካም ነህ አንተ ለኔ መልካም የገዢዎች ቁጣ በነደደ ሰዓት አንተ ለኔ መልካም ነህ አንተ ለኔ መልካም ሃሌሉያ አንተ ለኔ መልካም ነህ አንተ ለኔ መልካም የሰው ፊት ሲጠቁር ጊዜ ሲለውጠው አንተ ለኔ መልካም ነህ አንተ ለኔ መልካም አዋጅ መልካም ነህ አንተ ለኔ መልካም የሰው ፊት ሲጠቁር ጊዜ ሲለውጠው አንተ ለኔ መልካም Yes. መልካም ነህ አንተ ለኔ መልካም አንተ ለኔ መልካም ነህ Celebrate him Celebrate him. Yes. Celebrate him. Celebrate him. Celebrate Holy Spirit.
ሺካዲያኖ ሞሶፕሮሎ ቬዲያ እግዚአብሔር ፍቅር ነው ኧረ እግዚአብሔር መንፈስ ፍቅር ቅዱስ ነው ኧረ ያሳየ የተገበረ እግዚአብሔር ፍቅር ነው ኧረ እግዚአብሔር ፍቅር ነው ኧረ መንፈስ ቅዱስ የታል ጭብጨባ እልልታ የታል ክብር ለጌታ ክብር 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 yes 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 መንፈስ ቅዱስ ሆይ እናመሰግናለን። መንፈስ ቅዱስ ሆይ ከፍ እናደርግሃለን። በድል ላይ ድልን ይዞ አሸንፎ የወጣ የነገሥታት ንጉሥ ስሙ ኢየሱስ ጌታ ነው። በድል ላይ ድልን ይዞ እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉ። አሁን ተፍረፎዩ ስሙ የነገሥታት ካላቬና ማሳንታ ፕራዲያ የጌቶችም ጌታ ነው። በድል ላይ ድልን ይዞ አሸንፎ የወጣ ስሙ የነገሥታት ንጉሥ የጌቶችም ጌታ ነው። እንደ ፀሐይ ያበራል ማን ነው የሚመስለው? ጌታ ኢየሱስ ጌታ ነው። ዓለም ሁሉ ይወቀው። እንደ ፀሐይ ያበራል ማን ነው የሚመስለው? ጌታ ኢየሱስ ጌታ ነው። ዓለም ሁሉ ይወቀው።
መልካም የሆነው እግዚአብሔር በዚህ አለ። በመንፈሴ ውስጥ የማየው ነገር ይሄ ነው። እየዋጠኝ ነው ካለው ነገር ውስጥ እግዚአብሔር አንድን ሰው ይዞ ሲያወጣ ያለ እግዚአብሔር ከሁኔታችሁ በላይ ከፍ ሲያደርጋችሁ በመንፈሴ ያይ I see in the mighty name of Jesus። bad news ሰምቶ ለመጣ ለዛ ሰው እግዚአብሔር እንደ ባህር ከከበበው መጥፎ ዜና ውስጥ እግዚአብሔር አንድን ሰው ከፍ ያደረገ እግዚአብሔር ዛሬ አንድን ሰው ከፍ አደረገ in the mighty name of Jesus። እኛ ግን በአምላካችን ስም ከፍ ከፍ እንላለን ከፍ ከፍ እንላለን above your circumstance above your situation የሚያነሳ እግዚአብሔር እጅ in the mighty name of Jesus በጌታ በኢየሱስ ስም ጸልያለሁ። ዛሬ በጨለማ ማዕበል ተውጦ ለመጣ ሰው ዛሬ ወደ ብርሃን ከፍ አለ። በበሽታ ማዕበል ተውጦ ለመጣ ሰው ወደ ጤንነት በጌታ በኢየሱስ ስም ከፍ አለ። በድህነት በእዳና በኪሳራ ማዕበል ተውጦ ለመጣ ሰው በጌታ በኢየሱስ ስም ይሄው ወደ ብልጽግናና ወደ በረከት ከፍ አለ in the mighty name of Jesus። በየትኛውም አይነት ፍርሃት ኮንፊውዥን ዲፕሬሽን ውስጥ ሆኖ ለመጣ ሰው ዛሬ እግዚአብሔር እጅ ያንን ሰው ከፍ አደረገ። በጌታ በኢየሱስ ስም ከፍታችሁን ተቀበሉ። በጌታ በኢየሱስ ስም በሕይወታችሁ ላይ ይሄን አውጃለሁ። በሕይወት በምትኖሩበት ዘመን ሁሉ የሚቋቋማችሁ የለም። እግዚአብሔር ከናንተ ጋር ይሆናል። እግዚአብሔር ከናንተ ጋር ነው። አይጥላችሁም፣ አይተዋችሁም። በጌታ በኢየሱስ ስም ይሳካላችኋል፣ ይቃናላችኋል in the name of Jesus። በጌታ በኢየሱስ ስም መቃናት ይሆንላችኋል። ይህ ዓመት የሚያልቀው እየተቃናላችሁ ነው፣ እየተሳካላችሁ ነው፣ እየበለጸጋችሁ ነው፣ ከፍ እያላችሁ ነው፣ በጤና እየተሞላችሁ ነው፣ በበረከት እየተሞላችሁ ነው። በጌታ በኢየሱስ ስም ከፊታችሁ ያለው ዘመን ጨለማ አይደለም፣ የብርሃን ነው። receive light in the name of Jesus። የትኛውም ኔጌቲቭ ቮይስ የትኛውም የአጋንንት ድምጽ የክፉ ሰው ድምጽ የክፉና የአመጻ ድምጽ በጌታ በኢየሱስ ስም ከሕይወታችሁ ላይ ተነሳ። አንድ የሰማችሁት ድምጽ አለ። እሱም እንደዚህ የሚል ነው፣ በሕይወት ዘመን ሁሉ ማንም አይቋቋም in the mighty name of Jesus። የዚህ ዘመን ድህነት፣ የዚህ ዘመን በሽታ፣ የዚህ ዘመን ኮንፊውዥን፣ የዚህ ዘመን ባድ ፖለቲክስ በጌታ በኢየሱስ ስም አይቋቋማችሁም። receive the grace of God። በጌታ በኢየሱስ ስም እጃችሁን ይዤ ካላችሁበት ሲቹዌሽን ላይ ከፍ አደረኳችሁ። by the grace of God, by the prophetic voice በጌታ በኢየሱስ ስም by a prophetic order በጌታ በኢየሱስ ስም ካላችሁበት ሁኔታ ውስጥ ይኸው አወጣዋችሁ። ወጣችሁ በጌታ በኢየሱስ ከፍ አላችሁ በጌታ በኢየሱስ in the mighty name of Jesus። የትኛውም በሕይወታችሁ ላይ እየተሰማ ያለን ድምጽ ዛሬ በእግዚአብሔር ድምጽ ሻርኩት። I cancel every demonic voice, every የክፉ ሰውን ድምጽ ዛሬ ሻርኩት። የአመፀኛውን ሰው ድምጽ በሕይወት በቤታችሁ ላይ በኢየሱስ ስም የተሻረ ነው። Oh Father, we give you praise። እዚህ ከኔ ጋር ተናገሩ። እግዚአብሔር ሆይ በሉ እስቲ፣ ቃል እውነት ነው፣ የሚሰራ ነው። ቃልህን አምኜዋለሁ፣ ሰምቼዋለሁ፣ ተቀብዬዋለሁ። ድምጽህን አምነዋለሁ። በጌታ በኢየሱስ ስም የኔ ሕይወት የተቃና ነው፣ የበረከት ነው፣ የስኬት ነው፣ የድል ነው፣ የጤንነት ነው፣ የብርሃን ነው። በጌታ በኢየሱስ ስም ዛሬ እግዚአብሔር ከሁኔታዬ በላይ ከጠላቶቼ በላይ ከፍ ከፍ አደረገኝ። ያመነ ሰው ለእግዚአብሔር ክብር ይስጥ። ሃሌሉያ praise God።